ሞጁል 3 ላይ ኢንትሮዳክሽን ቱ አዶቤ ፎቶሾፕን እናያለን። ክሪኤቲንግ ኒው ዶክመንት፣ ወርክ ስፔስ፣ ቱልስ ኦቨርቪው፣ ኦፕሽንስ ባር እና ሩለር፣ ግሪድ እና ናቪጌሽን እና ዙሚንግ እንዴት ነው የምንጠቀመው የሚለውን በዚህ ውስጥ እናያለን ማለት ነው። ይሄ በዋናነት ለግራፊክስ ዲዛይን ለአዶቤ ፎቶሾፕ ኢንትሮዳክሽን። እንግዲህ የመጀመሪያው ፓርት ሃው ቱ ክሬት ኒው ዶክመንት ኦን ፎቶሾፕ። ፎቶሾፕ ላይ አዲስ ዶክመንት ስንከፍት እንዴት ነው መክፈት ያለብን፣ እንዴት ነው ክሬት ማድረግ ያለብን የሚለውን ነው። ስለዚህ ፎቶሾፕ ላይ ገባለሁ። ያው ልክ ስንከፍተው ቅድም እንዳያችሁት ያለው ኢንተርፌስ መጀመሪያ ላይ ይሄ ነው። ስለዚህ እዚህ ጋር እንደምታዩት ከዚህ በፊት ሪሴንትሊ የተከፈቱ አሉ። ሪሴንትሊ የተከፈቱ የተሰራባቸው ዶክመንቶች አሉ። ስለዚህ እነሱን ከፈለጋችሁ እዚህ ጋር ክሊክ አድርጋችሁ መክፈት ትችላላችሁ። እዚህ ጋር በምን ያህል ሰዓት ውስጥ ነበር የተሰሩት የሚለው ነው። ከዛ እዚህ ጋር ሳይዙ ምን ያህል ነው፣ እንደገና ደግሞ ፎቶሾፕ ላይ ነው ምን ላይ ነው የተሰራው የሚለውን ነው የሚያሳየን። ይሄኛውን ካረኩት ለምሳሌ በግሪድ መልክ ያደርግልኛል የምናይበትን መንገድ። ኦልሬዲ ሪሴንትሊ የተጠቀማችሁበትን ፋይል ከሆነ እዚህ ጋር መክፈት ትችላላችሁ። አዲስ ፋይል ግን ከሆነ የምንከፍተው እዚህ ጋር ኒው ፋይል የሚላለ ከላይ እሱን ነው የምንከፍተው። ነገር ግን ሴቭ የተደረገ ደግሞ ፋይል ቢሆን እዚህ ጋር ኦፕን ብለን ኦልሬዲ ሴቭ የተደረገ የፒኤስዲ ፋይል ካለን ወይም የፎቶሾፕ ፋይል ካለ መክፈት እንችላለን ማለት ነው። አሁን ግን አዲስ ፋይል እንዴት ነው ክሬት የምናደርገው የሚለውን ነው የምናየው። ስለዚህ ኒው ፋይል የሚለውን እነካዋለሁ ማለት ነው። እሱን ስትነኩት እንደዚህ አይነት ዊንዶ ይከፈታል። ይሄ ዊንዶ እንደምታዩት እንግዲህ ብዙ ነገር አለው፣ ግን ያን ያህል ውስብስብ ነገር የለውም እውነት ለመናገር። እዚህ ጋር የምታያቸው ሪሴንት ላይ ነው ያለነው። አሁንም ሪሴንት ላይ የተጠቀምንባቸው የሪዞሉሽን እና የዊድዝ ኤንድ ሃይት አስፔክት ሬሾ ያላቸውን ነው የሚያሳየን። አስፔክት ሬሾ ምንድነው፣ ሪዞሉሽን ምንድነው ቅድም ኦልሬዲ አይተናል። ስለዚህ እዚህ ጋር ያለው ሪሴንትሊ እኛ የተጠቀምንባቸው ናቸው የሚያሳየን። ሴቭድ የሚለው ላይ ኦልሬዲ ሴቭ ያደረጋችሁት ካለ አስፔክት ሬሾ እና ሪዞሉሽን እሱን ነው የሚያሳየው። ግን ከሌለ ምንም ያው ባዶ ነው የሚሆነው። ከዛ እዚህ ጋር ፎቶ የሚል አለ። ይሄ ፎቶ የሚለው ምንድነው ኦልሬዲ ያሉ ቴምፕሌቶች ናቸው። ዓለም ላይ የሚታወቁ ፎቶዎች በብዛት ያላቸውን ሳይዝ ነው የሚያሳየን። ለምሳሌ ይሄ 7 በ5 ኢንች 300 ፒፒአይ ሪዞሉሽን ያለው ሳይዝ ነው የሚያሳየን። ስለዚህ እነዚህ በሙሉ እንደዛ ናቸው ማለት። ላንድስኬፖች አሉ፣ ፖርትሬቶች አሉ። እነዚህ ፎቶ ቢሆን ነው። ፕሪንት ላይ ደግሞ ለምሳሌ ቅድም ስናወራ ነበር ይሄን ነው። በሌተር ታይፕ ከሆነ ፕሪንት የሚደረገው ኤ4 ኤ6 ይሄ በቢ ምናምን አይነት ፔፐሮች አሉ አይደል? በእነሱ ፕሪንት የሚደረግ ከሆነ ለፕሪንቲንግ ከሆነ የምትሰሩት ዲዛይን እንደዚህ ታትሞ የሚለጠፍ ወይ ታትሞ የሚበተን አይነት ነገር ከሆነ የምትሰሩት በግራፊክ ዲዛይን እሱን ነው እዚህ ጋር የሚያሳየን ማለት ነው። አርት ኤንድ ኢሉስትሬሽን ያው ከአርት ከፖስተር ጋር ከፖስት ካርድ ጋር እንደዚህ አርቲስቲክ የሆኑና ኢሉስትሬሽን ነገሮችን ነው የሚያሳየን። ይሄኛው የምታያቸው እነዚህ ሁለቱ ትንሽ ለየት ይላሉ። ምንድነው በዋናነት ልዩነታቸው? ፔጆቹ ባዶ ሳይሆኑ ግሪድ ነገር አላቸው ላያቸው ላይ ማለት ነው። እነዚህ ስከፍቶ ኦልሬዲ ግሪድ አለው ከኋላ የሚሆን ግሪድ ማለት ምንድነው? ስኩዌር ሆኖ እኩል ቦታ ሲከፋፍለው ማለት ነው እንትናችሁን ፕሌታችሁን። ከዛ እዚህ ጋር ዌብ አለ። ለዌብ ከሆነ ዲዛይን የምታደርጉት ለምሳሌ ዩኤክስ ዩአይ ዲዛይን ሊሆን ይችላል። የዌብሳይት ዲዛይኖች ቀድሞ ፎቶሾፕ ላይ ይሰራል። ብዙ ጊዜ ቀድሞ ፎቶሾፕ ላይ ይሰራና ከዛ በኋላ ፎቶሾፕ ላይ የተሰራውን በኤችቲኤምኤል፣ በሲኤስኤስ፣ በጃቫስክሪፕት ፍሮንት ኢንድ ላይ ያሉ ሰዎች እዚህ ጋር ዲዛይን የተደረገውን ኢንተርፌስ ወደ ዌብሳይትነት ይቀይሩታል። እንደሱ አይነት መሰሩ ከሆነ እዚህ ጋር ያለው ነው የምትጠቀሙት ማለት ነው። ይሄው ዌብ ሚዲየም፣ ዌብ ላርጅ፣ ዌብ ሚኒመም ምናምን የሚሉ አሉ። ዌብ ስሞል፣ ማክቡክ ፕሮ ለምሳሌ የአፕል ሪዞሉሽን ከሆነ የምፈልጉት እሱ አለ። ሞባይል ደግሞ የሚል አለ። ይሄ ደግሞ ለስልክ ዎልፔፐር ቢሆን ለምሳሌ የምትሰሩት ለስልኮች ወይም የአፕ ዲዛይኖች ቢሆን የምትሰሩት ምናምን እዚህ ጋር ያለው ነው የምትጠቀሙት፣ ያው ለስልክ ሻርፕ እንዲሁም ማለት ነው። መጨረሻ ላይ ደግሞ ፊልም እና ቪዲዮ፣ ለፊልም ለቪዲዮ ከዛ ጋር ተያያዥ ነገሮች ይሄ ወደ ጎን የሆኑ ወይም ለቲክታክም የሚሆኑ አይነት ቀጥ ያሉም ቢሆኑ እዚህ ጋር አሉ ማለት ነው። ለምሳሌ ይሄ ኤችዲቲቪ 1080 የሚለው ለዩቲዩብ የተለመደ ሪዞሉሽን ነው። ስለዚህ ተምኔሎች ልሰሩ ፈልጉ ምናምን እዚህ ጋር ትሰራላችሁ። ነገር ግን እናንተ አሁን ጥሩ ግራፊክ ዲዛይነር መሆን የምፈልጉ ከሆነ ሪዞሉሽን ምንድን ነው፣ አስፔክት ሬሾ ምንድን ነው ያሉትን ነገሮች አይተናል። ስለ ከለር ሞዶች አይተናል። እነዚህ ነገሮች ስላየን ኦልሬዲ እናንተ ዳይሬክትሊ በራሳችሁ ብትከፍቱ አሪፍ ነው። ስለዚህ ምንድን ነው የምናደርገው? እዚህ ጋር ትመጣላችሁ። ይኸው ዊድዝ ሃይት ሪዞሉሽን የሚል አለ። ስለዚህ ዊድዝ ላይ ለምሳሌ ታስገባላችሁ። አሁን ለምሳሌ እኛ የምንፈልገው እንደ ለዩቲዩብ ተምኔል አይነት ቢሆን የዩቲዩብ ተምኔልን አስፔክት ሬሾ ታስባላችሁ መጀመሪያ። ስለዚህ 16 በ9 ነው የሚጠየቀው። ጉግል ማድረግ ትችላላችሁ። ጉግል ብታደረጉት ለምሳሌ የዩቲዩብ ተምኔል አስፔክት ሬሾ 16 በ9 ነው። ስለዚህ 16 በ9 የሆነ ሬሾ ታስገባላችሁ ማለት ነው። እዚህ ጋር ለምሳሌ በመቶ ብናባዛው 16000 በ900 ይመጣል ማለት ነው። አስፔክት ሬሾ
ባይ ዲፎልት 16900 16 ነው። ስለዚህ ለዩቲዩብ ተምኔል የሚመጥን ነገር ሰርተናል። ወይም 2 እጥፍ ከፍ ብናደርገው ሪዞሉሽኑ የበለጠ ጥራቱ ጥቅጥቅ እንዲል ከፈለግን 3200 እጥፍ ማድረግ እንችላለን ለ1800። ያው ይህንንም ብታካፍሉት ምሮ ይመጣው 16:9 ነው ሬሾ የሚሆነው። ስለዚህ አሁንም ልክ ለላንድስኬፕ አይነት ይሆናል ማለት ነው። ለምሳሌ የኢንስታግራም ሪሎችን ከሆነ የምትሰሩት እኩል በኩል ናቸው አይደለ? ለምሳሌ ይሄኛውን 2000 ካረኩኝ ዊድዙን ይሄኛውንም 2000 ያደርገዋለሁ። ያ ማለት የሚመጣልኝ በኋላ ፔጅ እኩል በኩል ይሆናል ማለት ነው። ወደ ጎንም ዊድዙም ሀይቱም 2000 በ2000 ይሆናል ማለት ነው። ሶ እኛ ሞር 3200 አብዛኛው ነገር በእንትን ስለሆነ የሚሰራው ወደ ጎን ስለሆነ ወይም ለዩቲዩብ ተምኔል ወይም ለቪዲዮም ቢሆን ምናምን ፔጅ ሙሉ የፒሲን ፔጅ የሚሞላ አይነት መሆን ስላለበት ጀስት ይሄኛውን ላንድስኬፕ መጠቀም እንችላለን። ከዛ ሪዞሉሽን ላይ ቅድም አይተናል። ሪዞሉሽን ምን እንደሆነ ምን ያህል ፒክስል በምን ያህል ኢንች ውስጥ አለ የሚለውን ነው የሚያሳየን። ስለዚህ ችኛዋ ምን ያህል ዶቶች በአንድ ኢንች ውስጥ እንደሚኖር ያሳየናል። ስለዚህ ምን ያህል ፒክስል ዶቶች በአንድ ኢንች ሪዞሉሽን ውስጥ እንደሚኖር ነው። ስለዚህ ይሄ ቁጥር ከፍ ባለ ቁጥር ማለት ነው የበለጠ ሪፕሬዘንቴሽን ይኖረናል። ስለዚህ የጥራቱ ጉዳይም እዚህ ጋም ትንሽ ሊገናኝ ይችላል ማለት ነው። ሌላኛው ከለር ሞድ ነው። ከለር ሞድ ላይ እነዚህ ቅድም ያወራናቸው ናቸው። ብዙ ጊዜ የምንጠቀመው ያው አርጂቢ ከለር ነው፣ ሬድ፣ ግሪን፣ ብሉ ማለት ነው። አንዳንዴ ግን ከፕሪንቲንግ ማቴሪያሎች ጋር የተያዘ አንዳንዴ በአርጂቢ ከለር የሰራችኋቸው ዲዛይኖች ፕሪንት ሲደረጉ ቀለሙ ይለያል። ሜይ ቢ ግራፊክስ ዲዛይን ሰርታችሁ የምታውቁ ሰዎች አሁን ማወራው ነገር ሞር ይገባቸዋል። ላይክ ኦሬንጅ ለምሳሌ ከለር አንዳንዴ የሆነ ወደ ቢጫ ጠጋ ያለ ኦሬንጅ ነገር ፕሪንት ስታደርጉት ኮምፕሊትሊ ቢጫ ይሆናል አንዳንዴ ምናምን። እንደዚህ አይነት ችግሮች አሉ። እሱ የሚፈጥረው ይሄ አርጂቢ የሚለውን ነው። ስለዚህ ለፕሪንቲንግ ከሆነ መሰሩት አይ ሰጀስት ይሄኛውን ብመርጡ CMYKን መምረጥ ትችላላችሁ። አይ ካላችሁ ግን አርጂቢ ከለር አሪፍ ነው። ለዲጂታል ለሆኑት ነገሮች አርጂቢ ከለር አሪፍ ነው። ሶስቱን ከመረጥን በኋላ አሁን ክሬት ስንለው ይኸው አዲስ ካንቫስ ይሰጠናል። አዲስ ፔጅ ሰጥቶ ይከፍትልናል ማለት ነው። እኛ በፈለግነው ልክ እዚህ ጋር ከስር እንደምታዩት 3200 ፒክስል በ1800 ፒክስል በ200 PPI ሪዞሉሽን ሰጥቶኛል ማለት ነው። ስለዚህ ወደዚህ 3200 ምክንያቱም ዊድዙ 3200 ስላደረገው ወደ ላይ ደግሞ 1800 ነው እንደማለት ነው። እኩል በኩል ባረገው ኖሮ ምን ይሆን ነበር? ይሄኛው ፓርት አይኖርም ማለት ነው። አንደኛው ሳይድ ኮምፕሊትሊ ላይኖር ይችል ነበር ማለት ይሄ ይጠፋና ይሄ ብቻ እኩል በኩል ይሆን ነበር ማለት ነው። በዚህ መልክ ነው አዲስ ክሬት ዶክመንት የምንፈጥረው ፎቶሾፕ ላይ። ከዛ በኋላ እዚህ ፔጅ ላይ ነው እንግዲህ በዋናነት አብዛኛውን ግራፊክስ ዲዛይን የምንሰራው ማለት ነው። ኦኬ አሁን ደግሞ የምናየው እንግዲህ ወርክ ስፔስ ነው፣ ወይም የምንሰራበትን ፕሌን እንዲመቸን አድርገን ማስተካከል እንችላለን። ለምሳሌ ቅድም እዚህ ጋር የነበሩት ቱል ምናምን የሚለው ነገር የለም አያችሁት አሁን። ስለዚህ እሱን ወርክ ስፔስ ማስተካከል አለብን ማለት ነው፣ በሚመቸን መንገድ አድርገን። ዲዛይን ከመጀመራችን በፊት ሁልጊዜም ፈጠን ያለ ሙቭ እንዲኖረን ቀድመን ወርክ ስፔስ ነው የምናስተካክለው። ስለዚህ ከላይ አሁን ዊንዶ የሚላለ እሱን የምናገኘው ወርክ ስፔስ የሚለው የምናገኘው እዚህ ውስጥ ነው። ከዛ በኋላ እዚህ ጋር ወርክ ስፔስ የሚል ነገር አለ። እዩት እንደምታዩት ወርክ ስፔስ የሚል ነገር አለ። ሶሪ። ከዛ በኋላ ወርክ ስፔስ የሚለው ስትነኩት ብዙ አማራጮች አሉት። ኢሴንሻልስ የሚላል የመጀመሪያው። ከዛ በኋላ 3D፣ ከዛ ግራፊክ ኤንድ ዌብ፣ ከዛ ሞሽን፣ ፔይንቲንግ፣ ፎቶግራፊ። ስለዚህ የተለያየ ጥቅም አላቸው ማለት 3D ከሆነ ለብቻው የሚመች ወርክ ስፔስ ለ3D የሚመች፣ ግራፊክ ኤንድ ዌብ ከሆነ የምትሰሩት ከዌብ ጋር የተያያዘ ዲዛይኖች ከሆነ የምትሰሩት እሱ ላይ ማድረግ ትችላላችሁ። ሞሽን ከሆነ ከሞሽን ጋር የሚያያዝ ለሞሽን የሚመች አድርገው ወርክ ስፔሱን ያስተካክልላቸዋል። ፔይንቲንግ ከሆነ ለስዕል አይነት እንደዛው፣ ፎቶግራፊም ከሆነ እንደዛው ማለት ነው። ብዙ ጊዜ ግን ዋነኛው የፎቶሾፕ ዋነኛው ኢሴንሻል ወይም ዲፎልቱ ይሄኛው ነው። ስለዚህ እሱን ስትነኩት ይሄ ነው ማለት ነው ዋናው ላይ ያለው። ግን እኔ ስለነካካሁት ኦልሬዲ አሁን እዚጋ አያችሁት ቱልባሩ ምናምን አጥፍቼዋለሁ የቱል ያለበት ቦታ። ስለዚህ እሱ እንዲታየኝ ከፈለግኩኝ ድጋሚ መጣና ወርክ ስፔስ የሚለውን ከነካኝ በኋላ እዚህ ጋር ሪሴት ኢሴንሻልስ የሚላል ሪሴት ማድረግ ይቻላል ወደ ዋናው ማለት ነው። ስለዚህ አሁን እዚጋ ሪሴት የሚለውን ስነካው አያችሁት አሁን እዚጋ መጣ፣ ይኸው ቱልባሩ መጣ። እዚጋም ሌየር አለ፣ ቻናልስ፣ ፓዝስ የሚላለ። እነዚህ በጣም ቤዚክ እና ወሳኝ የሆኑትን ነገሮች ነው ያመጣለን። እንደገና እዚጋ ፕሮፐርቲስ ቅድም የመረጥነው ካንቫስ ይኸው ሪዞሉሽኑ እና አስፔክት ሬሾ አለ ማለት ነው እዚጋ። ከዛ አድጀስትመንት፣ ለምሳሌ አድጀስትመንቶች መነካካቱ ትፈልጉ፣ እነዚህ በጣም ቤዚክ ነገሮች ናቸው። በኋላ ላይ በደንብ በዲቴይል እናያቸዋለን። ላይብራሪ በጣም ወሳኝ ነው ይሄም። ከዛ እዚጋ ሂስትሪ አለች። ሂስትሪ ምንድነው? የሰራችሁትን ስራ ወደኋላ መመለስ ብትፈልጉ እዚጋ በሂስትሪ መልክ ያስቀምጥላችኋል የሰራችሁትን በሙሉ ማለት ነው። እሱ አለ። ከዛ በኋላ እዚጋ ግሬዲየንት፣ ከለር፣ ስዋች ፓተርኖች አሉ ማለት ነው። በዋናነት ወርክ ስፔስ በዚህ መልክ ታስተካከሉት። ነገር ግን አሁን ሜይ ቢ ስትሰሩ ሁላችንም አንድ አይነት ነገር ላይመቸን ይችላል አይደለ? ስለዚህ የራሴን ወርክ ስፔስ መስራት ፈልጋለሁ ብትሉ ትችላላችሁ።
ምንድነው የምታደርጉት? እዚህ ጋር ዊንዶው የሚለው ላይ ትመጡና ወርክ ስፔስ የሚለውን ከነካችሁ በኋላ እዚህ ጋር ኒው ወርክ ስፔስ የሚለውን መንካት ትችላላችሁ። ኒው ወርክ ስፔስ ስትሉት አዲስ ወርክ ስፔስ የራሳችሁ እንድትሰሩ ነው። ስለዚህ ለምሳሌ እኔ ማይክ ኤግዛምፕል ልበለው፣ ኤግዛምፕል ወርክ ስፔስ እየሰራሁ ነው። ሾርትከት ከፈለጋችሁ ሾርትከት፣ ቱልባር ሜኖቹ ማብራት ከፈለጋችሁ ማብራት ትችላላችሁ። ግን ይሄ እንዳለ ሴቭ ልበለውና ለምሳሌ እኔ ፕሮፐርቲስ የሚለውን አልፈልገውም። ስለዚህ አውጥቼ ይሄንን ኤክስ አረገዋለሁ። ሌየርስ አለልኝ እዚህ ጋር። ከዛ እኔ ሂስትሪው ቢገባ ደስ ይለኛል እዚህ ጋር። ስለዚህ ሂስትሪውን ልክፈተውና ሂስትሪውን እዚህ ጋር ላምጣው፣ ብዙ ጊዜ ስለሚጠቅም ማለት ነው ሂስትሪ። ስለዚህ ሂስትሪውን እዚህ ጋር መጣሁት። ለምሳሌ ፓተርንን አልፈልገውም ብል መብቴ ነው። ግሬዲየንቱን ካልፈለግኩት አስወጣዋለሁ። ስዋች ወሳኝ ነው፣ ያው ለኤግዛምፕል ላይ ያሳያችሁ ያለሁት። ከዛ ይሄንንም ባስወጣው ይጠፋል። ስለዚህ ከለር ሂስትሪ አለ። ከዛ እዚህ ጋር ሌየርስ ቻናል እና ፓዞች አሉ ማለት ነው። ስለዚህ ሌየር የሚለውን ላብራ። በቃ አሁን እኔ በምፈልገው መንገድ ወርክ ስፔስ የተስተካከለ ማለት ነው። ለምሳሌ ቱልባሩ እንዲሁም ባልፈልግ፣ ለምሳሌ ወደ ጎን ሰፋ እንዲል የሚፈልግ ከዚህ ይልቅ ወደ ጎን ሰፋ እንዲል ብፈልግ ለምሳሌ ሰብሰብ ማድረግ እችላለሁኝ። ከላይ ለምሳሌ እንዲሁም ብፈልግ ቦታ መቀየር ትችላላችሁ። በዚህኛው ሳይድ እንዲሁም ብትፈልጉ በዚህኛው ሳይድ ማድረግ ትችላላችሁ፣ እንደዚህ ማለት ነው ምናምን እንደዚህ አይነት ነገሮች አሉ። ስለዚህ እንደተመቻችሁ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። የእናንተን ወርክ ስፔስ በሚመቻችሁ መልኩ ለመስራት ይሄ ነው የሚመቸኝ። መጀመሪያ ላይ ብዙ እንትን ላይኖር ይችላል፣ ግን እየሰራችሁ ስትሄዱ ኦኬ ይሄ እዚህ ጋር ቢሆን ይሻለኛል ምናምን የሚለውን እናንተ ትመርጣላችሁ ማለት ነው። ወርክ ስፔስ የሚባለው ይሄ ነው። ኦኬ አሁን ደግሞ እንግዲህ እንዴት ነው ቱሎቹ የሚሰሩት? እዚህ ጋር ያሉት ቱሎች እያንዳንዳቸው በቃ ፎቶሾፕ ያደረጉት እነሱ ናቸውና እንዴት ነው የሚሰሩት የሚለውን እናያለን። እሱን ከማየታችን በፊት ግን መጀመሪያ ያው ነጭ ወረቀት ላይ አይደለም የምንሰራው የሆነ ነገር ማምጣት አለብንና እስኪ የሆነ ነገር እንዴት ነው ማስገባት የምንችለው እዚህ ጋር የሚለውን ቀለል ያለ ነገር ላሳያችሁ። ብዙ መንገድ አለ ይሄ ማምጫ፣ ግን ሶስቱን ላሳያችሁ እኔ። ለምሳሌ የሆነ ነገር ላይ ልግባና ፒንትረስት ላይ እስኪ ሰምቲንግ ልፈልግ፣ የሆነ ነገር ልፈልግና እቺ መኪና ለምሳሌ መውሰድ ብፈልግ ወይም እቺኛዋ ትሻለቻ እቺ ለምሳሌ መውሰድ ብፈልግ ብዙ አይነት መንገድ አለ። የመጀመሪያው ያው እዚህ ጋር እንዳለ መጀመሪያ ዳውንሎድ ማድረግ ነው። ሴቭ ኢሜጅ ለዋለው። ስለዚህ ሴቭ ያደርግልኛል። ኦኬ አውርዶልኛል ማለት ነው አሁን። ከዛ በኋላ ከወረደበት እንዴት ማስገባት እንችላል አሳያችኋለሁ። ግን የመጀመሪያው ማስገባት የምንችልበት መንገድ ፎቶሾፕ እኔ በጣም ወደው ዋነኛ ነገር ምንድነው እዚህ ጋር እንዳለ ኮፒ ኢሜጅ ብላችሁ ከዛ ፎቶሾፕ ላይ መታችሁ ፔስት ብትሉት ቀጥታ የእናንተ ወርክ ስፔስ ላይ ይገባል ማለት ነው። ይኸው ቀጥታ መጣ ፒክቸሩ ማለት ነው። አንደኛው መንገድ ይሄ ነው ማስገባት የምትችሉበት። ሁለተኛው መንገድ ቀጥታ እዚኛው አሁን የከፈትነው ካንቫስ ላይም ባይሆን ሊከፍትላችሁ ይችላል ፎቶን ራሱ። ስለዚህ ጋር ፋይል ላይ መተን ኦፕን ካልነው በኋላ ከዛ በኋላ ዳውንሎድ ያደረግንበት ቦታ ላይ እንገባለን። ዳውንሎድ ውስጥ ከገባን በኋላ ይኸው እዚህ ጋር አለ። ልክ እሱን ክሊክ ሳደርገው ይከፍተዋል። ግን እንደምታዩት አሁን ከላይ ያያችሁት ይሄኛው ላይ ነበረኛ የነበረው፣ አሁን እሱ አዲስ ታብ ላይ ነው የከፈተልኝ። ስለዚህ አሁን ይሄኛውን ኮፒ አድርጌ ወደዛ መውሰድ እችላለሁ ማለት ነው። ሁለተኛው መንገድ እሱ ነው። ሶስተኛው መንገድ ያው ቬሪ ኢዚ ነው። ቀጥታ ፎልደር ላይ እንመጣና ዳውንሎድስ ውስጥ እንገባለን። ከዛ በኋላ ይህንን ቀጥታ ድራግ አደርገዋለሁ ወደታች ጎትቼው አምጥቼ አስገባዋለሁ ማለት ነው። ይሄኛው ሶስተኛው መንገድ ነው። እናንተ የተመቻችሁን ተጠቀሙ። አንዳንዴ ኳሊቲ የሚለያይበት ሲቹዌሽኖች ይኖራሉ ምናምን፣ ብቻ የተመቻችሁን መጠቀም ትችላላችሁ ማለት ነው እናንተ። አሁን እኔ ኦልሬዲ ይሄንን ፎቶ አምጥቻለሁኝ። ከዚህ በኋላ እንግዲህ እነዚህን ቱሎች እንዴት የምንጠቀመው የሚለውን በደንብ በዲቴል አሳያችኋለሁ ማለት ነው። ቱሎቹን አንድ በአንድ በጣም በትኩረት ማየት አለባችሁ። ይሄንን ነገር የቻለ ሰው ነው በቃ ፎቶሾፕ ይችላል የሚባለው። እነዚህ ጋር ያሉትን ቱሎች በኋላ ላይ በደንብ አደራጅቶ መጠቀም የሚችል ሰው በቃ ይችላል። ይሄን ካልቻላችሁ ኦልሞስት አትችሉም እንደማለት ነው። ስለዚህ እዚህ ጋር ያለውን ነገር በደንብ በትኩረት መከታተል አለብን። ለምሳሌ እንግዲህ ይሄንን ፒክቸር አምጥተናል። ስለዚህ ቱሎቹን እንዴት ነው እዚህ ላይ መጠቀም የምንችለው የሚለውን እናያለን። አሁን እዚህ ጋር እንዳለው ልክ እንዳስገባ ነው ብቻ ስንጠቀም አንዳንድ ጊዜ ላይሰራልን ይችላል። ለምንድን ነው የሚሆነው? እዚህ ጋር ሜቢ እንደምታዩት እቺ አያችሁት፣ እዚህ ጋር ፋይል አለች። ይሄ ስማርት ኦብጀክት እንዳለ ነው ኮፒ የሚያደርግልን አንዳንድ ጊዜ ማለት ሁሌ አይደለም። አንዳንዴ ግን ስማርት ኦብጀክት ሆኖ ነው የሚያመጣልን። ስለዚህ እሱ ላይ መስራት እንድንችል መጀመሪያ ይሄው እዚሁ ጋር እንዳለ ትንሽ ስኬል እናድርገውና የምንፈልገውን ያክል እንሞላዋለን። ጀስት ምንድነው ይሄ ኮንቨርት ስማርት ኦብጀክቱን መቀየር ስለሚጠበቅብን ነው ለመስራት። ስለዚህ መጀመሪያ ትንሽ ሰፋ አድርገው እንደዚህ ነገር ነው። ኦኬ አሁን ላይ ምን አደርጋለሁ? መጥቼ እዚች ጋር የውጭኛዋን ለማጥፋት ራይት ክሊክ አደረግና ከዛ ራስተራይዝ ሌየር ይለኛል። እዩት፣ ራስተራይዝ ሌየር የሚለውን ልክ ስነካው አሁን አያችኋት እሷ እንትን ጠፋች ማለት ነው። ለምሳሌ በቅድሙ እንደዚሁ እንዳለ ስማርት ኦብጀክት እንደሆነ ለምሳሌ እዚህ ላይ መጥቼ ልስራ ብል አያሰራኝም።
በትክክል አያሰራኝም እዛ ላይ ማለት ነው። ስለዚህ አሁን ዋናው ነገር እችኛዋን ራስተራይዝ እናደርጋለን። አሁን ከዚህ በኋላ እንግዲህ ቱሎችን ሁሉንም ቱሎች እንስራበት ብንል መስራት እንችላለን። እዚህ ጋር ያሉት ነገሮች ምንድን ናቸው? መጨነቅ የለባችሁም። በኋላ ላይ ሞር አድቫንስድ የሆነውን ነገር ስለማሳያችሁ ምንም የሚከብድ ነገር አይኖረው። ስለዚህ እዚህ ጋር ጀስት ያሉት ነገሮች ሌየሮች ናቸው። ፎቶሾፕ በዛ መልክ ነው የሚሰራው። ስለዚህ የተለያዩ ሌየሮችን እንዴት እንደምንጠቀም ምናምን በዲቴል በኋላ ላይ በደንብ አሳያችኋለሁ። አሁን ግን ቱሎቹ እንዴት ነው የሚሰሩት የሚለውን በደንብ እንይ። የመጀመሪያው ቱል ይሄኛው ቱል ነው። ይሄ ቱል ሙቭ ቱል ይባላል። ስለዚህ ይሄን ቱል ከነካሁት ለምሳሌ ምንድን ነው የሚያደርግልኝ? እዚህ ጋር ያሉትን ኦብጀክት እዚህ ላይ ያለውን ምስል ይኸው በዚህ መልክ ያመጣልኛል፣ በጋይድ ማለት ነው። ስለዚህ አንድ የሚያደርግልኝ ሙቭ ቱል እቃውን ሙቭ ለማድረግ ነው። ይኸው እንደዚህ ማድረግ እችላለሁኝ። ክሊክ አድርጌ ማንቀሳቀስ እችላለሁኝ። ሁለተኛው ደግሞ በጣም የሚጠቅመው ሌላኛው ነገሩ ምንድን ነው? ይሄ ሙቭ ቱል የሚባለው ለምሳሌ እቺን ብነካት ይሄ ማስፊያና ማጥበቢያ የሚመስለው ነገር አለ አይደል? እሱን እንዲህ ብነካው ማጥበብና ማስፋት እችላለሁኝ። እሱን ይዤ ማለት ነው። ከዛ ውጪ አንድ ነገር አለ እዚህ ጋር። አሁን ሃይቱና ዊድዙ እኩል በኩል ነው የሚቀንሰው። አይታችሁ ከሆነ እንደዚህ ሳረገው ስፋቱም አብሮ ይቀንሳል አይደል? ቁመቱም አብሮ ይቀንሳል። ሁለቱም እኩል ነው የሚቀንሱት። ይሄ የሆነው ለምንድን ነው? እዚች ጋር ከላይ የምታዩት እቺ ሎክድ ስለሆነች ነው። ዊድዙና ሃይቱን ሎክ ስላረኩት ነው። ስለዚህ እሱን አሁን ባለያየው እቺ ሊንኳን ባጠፋት አሁን ወደ ጎን ከወጠርኩት ወደ ጎን ብቻ ይሰፋል። አያችሁት? ወደዚህ ከጠበኩት ወደዚህ ብቻ ይጠባል። ወደታች ባረገውም ወደታች ብቻ ይጠባል። ያው ነው። ስለዚህ ኦፕሽን ባር ላይ ለእያንዳንዱ ነገሮች ያሉትን ነገር ማየት ትችላላችሁ ማለት። ስለዚህ አሁን ሙቭ ቱል ላይ ስትመጡ ይሄ ነገር አለ። ከላይ እነዚህ ቱሎች ይኖራሉ። ይሄ ኤክስ ዋይ የሚለው ምንድነው? አሁን ያለበትን ፖዚሽን ነው የሚያሳየው። ለምሳሌ ሙቭ ባረገው ኤክስ እና ዋዩ ይቀየራል። ሙቭ አያችሁት? ከላይ አሁን ይሄ 151 ነው የሚለው ኤክሱ፣ ግን ወደዚህ ሳመጣ 2000 ገባ ማለት ነው። ያው ኤክስ እና ዋይ አክሲስ ነው። ማትስ ላይ እሳት የሆናችሁ ታውቁታላችሁ። እሱን ነው ያለው እዚህ ጋር ማለት ነው። እኔ አሁን ልመልሰው። ስለዚህ ሙቭ ቱል የመጀመሪያው ኮንሰፕት ይሄ ነው ማለት ነው። ከዛ ውጪ ሊንክድ እንደሆነ እኩል በኩል እንዳለ ስኬል እንዲያደርግላችሁ ከፈለጋችሁ ለምሳሌ እዚች ጋር ልክ ሙቭ ቱልን ስትመርጡ ከላይ ሾው ትራንስፎርም የምትለገራለች እቺ ምንድነች? እቺ እዚህ ጋር ያለውን ይሄንን ነገር ማየት ባልፈልግ ለምሳሌ ይሄ ፓርት እንዲጠፋ ብፈልግ አንዳንዴ ጥቅም አለው። እንዲጠፋ ብፈልግ እቺም ሳጠፋት በቃ ትራንስፎርም ኮንትሮሉን አያሳየኝም፣ ግን ሙቭ ላይ ነው ያለው። ስለዚህ እንዲህ ማድረግ እችላለሁኝ፣ ግን ትራንስፎርም ማድረጊያውን ግን አያሳየኝም ማለት ነው። አብርቼው ግን ልክ እቺን ክሊክ ሳደርግ ወዲያውኑ ይሄ የማንቀሳቀሻዎች ይመጣል ማለት ነው። ስለዚህ አሁን ሊንክ ላድርገው። ከዛ በኋላ ለምሳሌ በግማሽ እንዲቀንስ በፈልግ ሳይዙ ስኬሉ 50 ሳደርገው 50% ይሆናል ማለት ነው። በፐርሰንት ነው 50 ይሆናል፣ ሃይቱም ዊድዙም ማለት ነው። እዚህ ጋር ሮቴት ማድረግ በፈልግ ለምሳሌ እቺኛዋ ሮቴሽን ነች፣ እቺ የምታዩት ሮቴሽን ነች። እቺን አሁን ከፍ ሳደርጋት ይዩት ይጣመማል። ወይም በቁጥር ማስገባት ትችላላችሁ። ለምሳሌ 50 ብለው 50 ዲግሪ ይቀይርልኛል ለማለት ነው። እዚህ ጋር ደግሞ ሃይት እና ዊድዝ አለ፣ እሱንም መጠቀም ትችላላችሁ። እቺ ሆሪዞንታል እና ቨርቲካል የሚለው ማለት ነው። ስላንት ሄቱን ነው ለምሳሌ ሆሪዞንታሉን ኦኬ ወደ ዜሮን መልሰውና ለምሳሌ ስላንት ሄቱን እዚህ ጋር ሆሪዞንታል የሚለውን ከፍ ብናረገው ታዩታላችሁ ሲቀየር። ለምሳሌ 5 ባረገው አያችሁት ሆሪዞንታሊ ስላንት ሄት ይሰራልኛል ማለት ነው። ለምሳሌ 10 ባረገው የበለጠ ዞር ይላል። 100 ባረገው በጣም ይጣመማል። ለምሳሌ 30 ባረገው እዩት ሞር ጋደል ያደርግልኛል። እነዚህ 3D ስፔስ አይነት ነገር ለመስራት ስትፈልጉ ነው። ኖርማሊ ብዙ የሚያስጨንቅ ነገር የለውም፣ ብዙ ጊዜ አንጠቀማቸው። ዋናው እዚህ ያሉት ይሄና ሙቭ ቱልን መጠቀማችን ነው ማለት ነው። ስለዚህ አሁን ወደ ልመልሰው ብል ለምሳሌ 150 ባረገው ድጋሚ ከፍ ይልኛል። በደንብ ከፈለኩኝ ደግሞ ራሴ እዚህ ጋር እንደዚህ አስፍቼ ማስቀመጥ እችላለሁኝ ማለት ነው። ይሄ የመጀመሪያው ሙቭ ቱል ነው። በጣም ወሳኝ ቱል ነው። በደንብ ማስተዋል ያለባችሁ ቱል ነው። ቀጥሎ ያሉት ቱሎች የሴሌክሽን ቱሎች የምንላቸው ናቸው። እነዚህ በጣም 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 ወሳኝ ናቸው። ምናልባት ፎቶሾፕን ፎቶሾፕ ያሰኙት እነዚህ ቱሎች ናቸው ማለት ይቻላል። የሴሌክሽን ቱሎች እነዚህ እዚህ ጋር ያሉት ሶስቱ ናቸው። ይሄኛው አለ አንደኛው መጀመሪያው ማርኪ ቱል የሚባለው፣ ከዛ በኋላ እነዚህ ደግሞ ሌሶ ቱል የሚባሉ አሉ። ከዛ ደግሞ ኦብጀክት ሴሌክሽን ወይም ዋንድ ቱል ደግሞ የሚባሉ አሉ። ስለዚህ መጀመሪያ የምናየው እነዚህ ሴሌክሽን ማርኪ ቱሎች ናቸው። ለምሳሌ አሁን ያለው እዚህ ጋር ኦቫል ነው። ለምሳሌ እዚህኛው ሌየር ላይ ሆኜ እንደዚህ ባደርግ ይሄንን ክብ ኤሪያ ሴሌክት ያደርግልኛል ማለት ነው። ለምሳሌ ይሄንን ክብ ኤሪያ እንዳለ ዲሌት ብለው እንደምታዩት ያ ኤሪያ ይደለታል። አያችሁት? ከዛ በኋላ ከስር ያለው ይሄው ባክግራውንዱ ነጭ ስለሆነ ነጩ ይታያል ማለት ነው። ስለዚህ እሱን ልመልሰው። ብዙ ነገር ማድረግ ትችላላችሁ። እዚህ ጋር ለምሳሌ ይሄን ፓርት ብቻ ኮፒ ማድረግ ብትፈልጉ ኮፒ አድርጌ ፔስት ብለው እዚህ ጋር ይታያቸዋል። ሜቢ ሌየር ላይ ከላይ አዲስ ሌየር ላይ ብቻዋን መጣለች።
ለምሳሌ ይሄን ባጠፋው ይታያቸዋል። ይሄው ስለዚህ እሷ ብቻዋን መታለች ማለት ነው ከላይ። ስለዚህ አሁን እዚህ ላይ ሆኜ ለምሳሌ ሙቭ ባደረገው ይታያል በደንብ አያችሁት። ይሄው ይሄ ማርኪ ቱል በጣም ወሳኝ ቱል ነው። ልክ በክብ እንደሰራ ነው ሁሉ ደግሞ በሬክታንግልም አለ። እዚህ ጋር እንዳለ ራይት ክሊክ ነክተን ስንመጣ ይሄው ሬክታንግል ማርኪ ቱል የሚላለ። ስለዚህ አሁን ሬክታንግል ሴሌክት ማድረግ ብንፈልግ እንደዚህ ሴሌክት እናደርጋለን ማለት ነው። ይሄው እንደምታዩት አንድ አይነት ነገር ነው። ዲሌት ማድረግ ከፈለኩ ዲሌት እለዋለሁ፣ ወይም ፔስት ማድረግ ብፈልግ ለምሳሌ ፔስት አደርገዋለሁ ሌላ ፔጅ ላይ ሌላ ሌየር ላይ እንዲመጣ። ይሄው ስለዚህ ይሄን ባጠፋው ይሄው እንደዚህ ይመጣል ማለት ነው። ይሄን ሙቭ ላድርገው ብል ለምሳሌ ይሄው ሙቭ ሳደርገው ያስታውቃል ማለት ነው ልዩነቱ። ይሄ ወሳኝ ቱል ነው። በጣም ወሳኝ ቱል ነው። በኋላ ላይ ሞር አፕሊኬሽን ላይ ስንሰራ ታያላችሁ፣ ይገባችኋል ለምን በጣም ወሳኝነት እንዳለው ማለት ነው። እዚህ ጋር እንዳለው ሌሎቹ እነዚህ ሲንግል ሮ እና ሲንግል ኮለም ማርኪ ቱል የሚባሉት። አሁን ሲንግል ሮ ሲሆን ምንድነው ጀስት አንድ ፒክስል ብቻ ነው ሴሌክት የሚያደርግ። ለምሳሌ እዚህ ጋር አያችሁት አንድ ፒክስል ወደ ጎን ብቻ ነው ሴሌክት የሚያደርገው ማለት ነው። ለምሳሌ እቺን ዲሌት ባረጋት እሷ ጋር ብቻ ነጭ ይፈጠራል ማለት ነው። አያችሁት እዚህ ጋር ነጭ ነገር ይፈጠራል፣ እሱ ነው። ሌላኛው ለምሳሌ ኮለምን ባረገው ያው ቀጥ ይላል ማለት ነው። በዛኛው ተቃራኒ የዛኛው ተቃራኒ ማለት ነው። ስለዚህ ለምሳሌ እቺኛዋን ኮፒ ባደርጋት ይሄኛውን ባጠፋው እቺው እዚህ ጋር አለች ማለት ነው። አያችሁት ላይ ነው ትታያለች አይደል? እቺ በጣም ቀጭን ነች፣ ፒክስል ነች፣ አንድ ፒክስል ነች። ስለዚህ አንድ ሮ ብቻ ሴሌክት አድርጎ ያወጣልኛል ማለት ነው። እነዚህ ሴሌክሽን ቱል ይባላሉ። እዚህ ጋር ከላይ በጣም ማስተዋል ያለባችሁ ነገሮች ላሳያችሁ። ኦፕሽን ባሩ ላይ ያሉ በጣም ወሳኝ ነገሮች አሉ። ለምሳሌ ሬክታንግል ጋር ልምጣና ይሄው ከላይ የምታዩቸው እነዚህ ነገሮች በጣም ወሳኝ ናቸው። ለምሳሌ ይሄን ሬክታንግል መረጥኩኝ። ከዛ በኋላ አሁን ላይ ባለው ሌላ ቦታ ክሊክ ባደርግ በቃ ያጠፋብኛል ሴሌክሽን። ስለዚህ ይሄ እንዳለ ሆኖ ለምሳሌ እቺኛውን ፓርት እንደዚህ መቀነስ ብፈልግ፣ መኪና እንዳይገባ ብፈልግ ለምሳሌ እዚህ ጋር ይሄው ከላይ ሴሌክሽን ላይ ሰብትራክሽን ምትላለች እቹት ሰብትራክት ፍሮም ሴሌክሽን ይላል። ስለዚህ እሷን ነክቼ ከዛ በኋላ ሴሌክት ባደርግ ከነበረው ላይ ያቺን ፓርት ብቻ ይቀንሳታል ማለት ነው። አያችሁት? ለምሳሌ አድ ማድረግ ብፈልግ እዚህ አካባቢ የሆነ ነገር አድ ማድረግ ብፈልግ ይሄን ደመና ለምሳሌ ባስገባው እንደዚህ ነገር ሴሌክት ያደርግልኛል ማለት ነው። አያችሁት? ስለዚህ ብዙ አይነት ሼፕ መስራት ብትፈልጉ እንደዚህ እያደረጋችሁ ማድረግ ነው። እቺኛ ደግሞ ኢንተርሴክሽን ነች። ኢንተርሴክሽን ማለት አሁን ሴሌክት በማድረገውና ከዚህ በኋላ ባለውና ኦልሬዲ ሴሌክት ባረኩት መሃል ያለውን በሙሉ ሴሌክት እንዲያደርግልኝ ብፈልግ ነው። ለምሳሌ እዚህ ጋር መጥቼ እንዲህ ባደርግ የቱ ፓርቲ ይቀራል ማለት ነው። ያቺ የሁለቱም የጋራ የሆነችው ብቻ ትቀራለች። ያቺው እቺ ብቻ ቀረች ማለት ነው። ይሄ ሁሉም ሴሌክሽን ቱል ላይ ይሰራል። በጣም ወሳኝ ነገር ነው። ቀጣዩ እዚህ ጋር ሌሶ ቱል የሚባለው ይሄኛው ምናልባት አሁን ካየናቸው ማርኪ ቱሎች በጣም ይበልጣል በወሳኝነት። ለምንድን ነው? ማቴሪያሎችን በደንብ ሴሌክት እንድታደርጉ እድል ይሰጣችኋል። ስለዚህ የተለያዩ ላይኖችን ብሬክ እያደረጋችሁ ኮኔክት እያደረጋችሁ የምትሰሩበት ነው። የመጀመሪያው ይሄ ፖሊገን ሌሶ ቱል የሚባለው ዶት እያደረጋችሁ በዶታችሁ ብቻ ሴሌክት ማድረግ ትችላላችሁ። ለምሳሌ ከላይ ያለውን ሰማዩን ብቻ ሴሌክት ማድረግ ብፈልግ እንደዚህ ዙሚን ነገር አድርጌ መጥቼ እዚች ጋር መጥቼ ክሊክ አደርጋለሁ። ከዛ እንደምታዩት ይሄው ራቅ እያደረኩኝ ክሊክ አደርጋለሁ እየተከተልኩ። ሜቢ ይሄ ተራራ ነገር ስለሆነ በደንብ ላያገኝልኝ ይችላል። ቀስ ብላችሁ በደንብ ዙሚን እያደረጋችሁ ሴሌክት ብታደርጉ ግን በደንብ ሻርፕ ነገር ይኖራችኋል። ዙሚን አደረጋችሁ በደንብ ቀስ እያላችሁ ሴሌክት ማድረግ ነው። ያው ትክክለኛ ስራ ላይ ብትሆኑ እንደዛ ነው ማድረግ ያለባችሁ። ለምሳሌ ፊት ከሆነ ሴሌክት የምታደርጉት ኦር something else እነዚህ ነገሮች በደንብ በጥንቃቄ ነው ሴሌክት ማድረግ የሚጠበቅባቸው። አንዳንዴ ጸጉር ምናምን ሲሆን የሚያስቸግሩ ነገሮች አሉ። ያው እሱ በጣም አድቫንስድ ነገር ነው። ቀስ ብላችሁ የምትማሯቸው ነገሮች ራሳችሁም ደግሞ ዴቨሎፕ እያደረጋችሁ ስትሄዱ የምትማሩት ነገር ነው። በዋናነት ግን ይሄ ፖሊገን ሌሶ ቱል እንደምታዩት በጣም አሪፍ ነው። ቀጣይ ቱል እንግዲህ ክሮፕ ቱል የምንለው ነው። ይሄ ክሮፕ ቱል ጀስት እንደ ማንኛውም ስልክ ላይ ምናምን ላይ እንደምታውቁት ወይም ብዙ ቦታዎች ላይ ሞስት ፕሮባብሊ ታውቁታላችሁ ይህንን ቱል ወይም ይህንን ጥቅሙን ስራውን ምንድነው? አንድን ኢሜጅ ከት ለማድረግ ነው ወይም ለመቁረጥ ስንፈልግ ለምሳሌ እዚች ጋር ክሮፕ የምትሏች ነች እንደምታዩት ክሮፕ ቱል ትላለች ወይም ሲ። ስለዚህ እሷን ልክ ስነካው ይሄው ፎቶ ላይ እንደዚህ አይነት ላይን ያመጣልኛል። ለምሳሌ ከላይ ባልፈልገው ፓርቱን እንደዚህ ነገር አድርገዋለሁ። ከዛችንም እንደዚህ አድርገን ማጥበብ እንችላለን። አሁን እንደምታዩት ዋን ባይ ዋን ነው፣ እኩል በኩል ነው ከላይም ከስርም እየቆረጠብኝ ያለው። እሱን የሚያደርገው እዚች ጋር ያለችው አለች ከላይ ያዋት ዳይሜንሽኗን እዚህ ጋር ማስተካከል ይቻላል። ስለዚህ ኦሪጂናል ሬሾ 1:1 4:5
ምናምን ማድረግ ትችላላችሁ። እዚህ ጋር ያለውን ነገር መጠቀም ትችላላችሁ ማለት ነው እንደ ዳይሜንሽን። ስለዚህ ኦሪጂናል ሬሾ ብትሉት በዋናው የፎቶ ሬሾ ልክ ይቆርጠዋል። ለምሳሌ 16 በ9 ባረገው እንደዚህ ወደ ጎን ይሆናል እንደማለት ነው። ስለዚህ አሁን እችን ከፍ አድርጌ እንዲች አድርጌ ክሮፕ ለማድረግ ወይ ደብል ክሊክ ወይ ኢንተር ማድረግ ትችላላችሁ። ደብል ክሊክ ሳረገው በዚህ መልክ ተቆረጠ ማለት ነው ፎቶ። ክሮፕ በዋናነት ይሄ ነው። ምንም ሌላ ውስብስብ ነገር የለውም። ከላይ ኦፕሽን ባሩን በደንብ መጠቀም ሊፈልግ ይችላል። እንደምትጠቀሙት አጠቃቀም እዚህ ጋር ከላይ ያለውን ነገር በደንብ ለመጠቀም መሞከር አለባችሁ። ከዛ እዚህ ውስጥ እንዳለ ፐርስፔክቲቭ ክሮፕ የሚባል አለ። ይሄኛው ምንድነው የሚያደርገው? ጀስት ለምሳሌ ይሄ ነው አይደለ? ይሄኛውን ፓርት ክሮፕ ለማድረግ ስፈልግ ዝም ብሎ ሳይሆን ክሮፕ የሚያደርግ በፐርስፔክቲቭ አያችሁት? አሁን ጠመም ያለ ማለት ነው። ቅድማውን እኩል በኩል ነው። ለምሳሌ እንዲሽ ነገሯ ብቻ እንድትቀርልኝ ከፈለግኩኝ ለምሳሌ ዊንዶ ላይ ብታስገቡ ምናምን እንደዚች አይነት መጠቀም ትችላላችሁ ማለት ነው። ስለዚህ ልክ እሱን ይወስድና መልሶ ቀጥ አድርጎ ያስቀምጠዋል እንደማለት ነገር ነው። ይሄኛው ፐርስፔክቲቭ ክሮፒንግ የሚባለው ነው። ያው የክሮፒንግ አይነት ሆኖ ሌላ አይነት ነው እንደማለት ነው። ሌላው እዚሁ ጋር ያሉት ስላይስ ቱል እና ስላይስ ሴሌክት ቱል የሚላሉ ያን ያህል የምትጠቀሟቸው ነገሮች አይደሉም። ግን እንደዚህ ስትጠቀሙት ጀስት ዌብ ዲዛይነር ብትሆኑ ለምሳሌ ሳይቱን ወይም ላንዲንግ ፔጅ ሊሆን ይችላል ዋቴቨር ሳይቱን በተለያዩ ፓርቶች መከፋፈል ሊጠበቅባቸው ይችላል። ስለዚህ በሱ ምክንያት ስላይስ ልናደርገው እንችላለን። ለምሳሌ ሜኑ የምናስገባው እዚች ጋር ከሆነ እንደዚች ስናደርገው ሜኑ እዚህ ጋር ይገባል እያለን ነው ማለት ነው ትርጉሙ። ስለዚህ ሆም ምናምን የሚሉት ናቪጌሽን ላይ የሚቀመጡት ነገሮች እዚህ ጋር ይሆናሉ። ከላይ ሄዲንግ ይኖራል እንደማለት ነው። ስላይስ ጀስት በቃ ፍሬም ለማድረግ እንዲመቸን የምንሰራውን ስራ በፍሬም ለመስራት እንዲመቸን የምንጠቀምባት ቱል ነች። አሁን ደግሞ የምናየው የብረሽ ቱል ነው። ይሄ እንግዲህ ሜይ ቢ ዋን ኦፍ ደ ሞስት ኢምፖርታንት ሊሆን ይችላል ግራፊክስ ዲዛይን ላይ በጣም ወሳኝ ከሚባሉት ቱሎች ውስጥ አንዱ ሊሆን ይችላል። ይሄ ብረሽ ቱል ወይም ቢ የምትሉት በሾርትከት ቢ ነው። እዚህ ጋም ያው ምንም አዲስ ነገር የለውም። ብረሽ ያደርግልናል። እዚህ ጋር በምንመርጠው ቀለም ከስር ይታያቸዋል። እዚህ ጋር ቀለም አለ። ስለዚህ እሱ ቀለም በምንመርጠው ቀለም ለምሳሌ ሰማያዊ ከሆነ ሰማያዊ ወይም ሴሌክት ቱል ተጠቅሜ ደግሞ ሴሌክት ላርግ ብል ለምሳሌ እዚህ አካባቢ ፒንክ ነገር አለ ቀላ ያለ ነገር እሱን በሱ ተጠቅሜ ብረሽ ሳደርግ ያው ብረሽ ያደርጋል ነው። ግን እዚህ ጋር ማስተዋል ያለብን ራይት ክሊክ ስናደርግ በጣም ጠለቅ ያሉ ፕሮፐርቲዎች አሉ። ለምሳሌ ሳይዝ ትልቅ እንዲሆን ብንፈልግ ይህንም ማተለቅ አያችሁት? አሁን ትልቅ ነው በጣም አንድ የጠቅ ባረገው እዩት፣ በጣም ትልቅ የሆነ ኢፌክት አለው። ከዛ በኋላ ሃርድነስ የሚል ነገር አለ። ሃርድነስ የሚለው ምንድነው? ለምሳሌ ስንጠቀመው እዚህ ጋር እዩት፣ አሁን ስጠቀመው እዩት፣ በቃ ደብዘዝ ያለች ነች፣ ያን ያህል ኢምፓክት የላትም። ግን ለምሳሌ ሃርድነሱን በደንብ ከፍ ባረገው እንደዚህ ነገር ይሆናል። አሁን እዚህ ጋር ስታዩት አያችሁት? እንደዚህ ነገር ይሆናል። ዳርዳሩ ሃርድ ይሆናል ማለት ነው። ነገር ግን አሁንም ሌሎች ተጨማሪዎች ነገሮች አሉ። እዚህ ጋር ያሉት እንዳሉ ሆነው ከላይ ደግሞ እዚህ ጋር ኦፕሽን ባሩ ላይ ማስተዋል ያለብን ሌሎች ብዙ ነገሮች አሉት እዚሁ ጋር እንዳለ ማለት ነው። ለምሳሌ ይሄኛው ያው አሁን ያወራነው ነው፣ ዊድዙ ነው። ለምሳሌ ላተልቀው ላሳንሰው የሚለው ነው። እሱ ተመሳሳይ ነገር ነው። እዚች ጋር ግን ስትመጡ ብረሽ ፕሪሴቶች ካሏችሁ ይሄ ዳውንሎድ ማድረግ የምትችሏቸው ነገሮች ናቸው። የተለያዩ ዌብሳይቶች ላይ በፍሪ የሚሰጡ አሉ። እዚህ ጋም ራይት ክሊክ ባረግም ማየት ትችላላችሁ። እዚህ ከስር ያሉ ብዙ አይነት ነገሮች አሉ። ለምሳሌ ዌት ሜዲያ ብረሽ አሁን እዩት። ይሄን አሁን ይሄ ለምሳሌ ብጠቀም እዩት ምን አይነት ነገር ነው የሚሰጠኝ። እንደዚህ አይነት ነገር አይ ቲንክ ሃርድነሱ ጠፍቷል፣ አልመረጥኩትም። ሃርድነሱን ከፍ ላድርገው። አያችሁት? እንደዚህ አይነት ኖርማል ብረሽ አይደለም፣ ዶት ነገር ያለው ነው ማለት ነው። በጣም ብዙ አይነት ፕሪሴቶች አሉ፣ የብረሽ ፕሪሴቶች። እዩት። ይሄንንም እንዲህ ነገር ለበተለያየ ጥቅም ልትጠቀሟቸው ትችላለች። ለምሳሌ እዚህ ጋር ግራስ ነገር ላስመሰለው ብል እችላለሁኝ ማለት ነው። ግራስ ነገር እንዲመስል የሚፈልግ ለምሳሌ ይሄ እዩት፣ እንዲህ ነገር ሜይ ቢ ፋንታ ላይ ምናምን አይታችኋል። የፋንታ ማስታወቂያዎች ላይ ምናምን ቺ ነገር ይጠቀሟታል። እንዲህ በተን ነገር በኦሬንጅ ነገር አድርገዋት ትንሽ በተን ነገር ሊያደርጓት ይችላሉ። ይሄ ጀስት የብረሽ አይነት ነው። ብረሽ ውስጥ ነው የሚገኙት ማለት ነው እነዚህ ነገሮች። የተለያዩ ፕሪሴቶች አሉ። እነዚህን ጉግልን ብታደረጉ ፍሪ ፕሪሴትስ ብላችሁ ብዙ ታገኛላችሁ። ብረሽ በጣም 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 ወሳኝ ነው። ሌላው እዚህ ጋር ብረሹ ጋር እንዳለሁኝ ሆኜ እንደዚሁ ጋር እንዳለሁኝ ሆኜ ሌላው እዚህ ጋር ከላይ የምታዩት ኦፓሲቲ፣ ፍሎ እና ስሙዚንግ የሚሉ ነገሮች አሉ። ኦፓሲቲ ማለት ይታይ ወይስ ይፍሰዝ ነው። ለምሳሌ እዚህ ጋር አያችሁት? ፈዘዝ ያለ ነው አሁን ያደረገው። ይሄን ከፍ ግን ባደርገው ደመቅ ያለ ይሆናል ማለት ነው። እሱ ነው ኦፓሲቲ የምንለው። ፍሎ የሚለውም ሲሄድ ፈሰስ እንዲህ ነገር ሲል እዩት፣ ፍሰት ይኖረዋል። ፍሎ ማለት ያው ፍሰት ነው። ከፍ ካረኩት ደግሞ የበለጠ በደንብ ፍሎ ያደርጋል። ስታዩት አንድ ካረኩት እዩት፣ የሆነ ደብዘዝ ይላል። ኦልሞስት እንደ ኦፓሲቲ
አይነት ነገር ይሆናል ማለት ነው። ስሙዚንግም ስሙዝ ይሁን ወይስ አይሁን የሚለውን ነው። ይሁት አሁን ሄጅ ያለሁኝ እሱ በጣም ቀስ እያለ ነው የሚከተለኝ። በጣም ስሙዝ ሆናል። ማውሱን እናንተ ብትይዙት ኖሮ ሞር ይገባቸዋል። ስትቀንሱት ትንሽ ስሙዚንግነቱ ይቀነሳል ማለት ነው። ሶ ይሄ በጣም ብዙ ጥቅም ነው ያለው። ኦልሞስት እኔ እንጃ ምን ልበላችሁ፣ ሁሉም ነገር ላይ ጥቅም አለው። በኋላ ሞር ፕራክቲካል የሆነ ኬዝ ስተዲዎችን ስንሰራ ሞር ይገባቸዋል። እዚጋ ያሉት እንትሎች ጀስት አሁን ኦቨርቪው ለመስጠት ነው ሀሳቤ። ሶ እዚጋ ፔንስል ቱል አለ። ፔንስል ቱል ያው በቃ እርሳስ ማለት ነው። ፔንስል እንደ ፔንስል የምትጠቀሙት ነው። ይኸው ቀለሙን መቀየር ከፈለጋችሁ ትቀይራላችሁ። ሃርድነሱ ሳይዙ አለ። ለምሳሌ ጥቁር ላርገው። ከዛ በኋላ ፔንስል መጠቀም ነው፣ እንደ ፔንስል መጠቀም ማለት ነው። በቃ ይኸው እንደ ፔንስል ትጠቀሙታላችሁ። ዛት ሶ ሌላ ነገር የለውም። ማወፈር ማቅጠን ምናምን ትችላላችሁ። ከላይ ልክ እንደ ብረሽ ነው፣ የብረሽ አይነት ነው። እዚጋ እንደ ብረሽ ሆኖ ነው የመጣው። ከዛ እዚጋ ከለር ሪፕሌስመንት ቱል ምትላለች። እቺ በጣም ወሳኝ ቱል ነች። ለምሳሌ እዚጋ ቀይ ነገር ካለ እሱን እመርጣለሁኝ። ስለዚህ አልት ነክቼ ነካዋለሁ። ከዛ በኋላ ሌላ ቀለም ካለ ለምሳሌ እሱ ጋር ሄጄ ነካለሁ ማለት ነው። ከለር ሪፕሌስመንት ቱል የሚባለው ይሄኛው እዚህ ብረሽ ላይ ሶስተኛ ላይ ያለውን ስንጠቀም ደግሞ የፈለግነውን አንድ ከለር ሳምፕል ያደርግልንና ያንን ከለር ሌሎች ቦታዎች ላይ ብረሽ እንድናደርግ ያደርገናል። ለምሳሌ እዚች ጋር ያለችውን ቢጫ ከለር ብፈልጋት አልት ነካና ያው ፔን ይሆናል እንደምታዩት። ልክ አልት ነካና የምፈልገውን ቀለም ክሊክ አደርገዋለሁ። ስለዚህ እቺ የምታዩት አይነት ቢጫ ሆነች ማለት ነው። ከዛ በኋላ የምፈልግበት ቦታ ሄጄ ብረሽ አደርገዋለሁ። ለምሳሌ እዚህ አረንጓዴውን ወደ እሱ እንዲቀይርልኝ ብፈልግ አያችሁት፣ ቀለሙን ወደ እሱ ሪፕሌስ ያደርግልኛል እንደማለት ነው። ያን ያህል ሻርፕ ነገር አይደለም፣ ኦልድ ቱል ነው በጣም። ስለዚህ ያን ያህል ብዙ ጊዜ የምትጠቀሙት ነገር አይደለም። ከሱ የተሻሉ ሌሎቹ ስላሉ እነሱን ነው የምንጠቀመው ማለት ነው። ሌላኛው እዚህ ጋር ክሎን ቱል የሚላል፣ ይሄ ክሎን ስታምፕ ቱል። ይሄ በጣም ወሳኝ ቱል ነው። ስፔሻሊ አንዳንዴ ከለሮችን ስታጠፉ፣ ለምሳሌ ፊት ለማጥራት ምናምን ብዙ ጊዜ የምንጠቀመው ይሄንን ነው። ለምሳሌ እዚህ ጋር ያለውን ፌስ በትንሹ ለማጥራት እንሞክር ብንል ጀስት ሳምፕሉን ቀንሷለሁ። መጀመሪያ ሳምፕል እንወስዳለን። ከዛ በኋላ የፊት ከለር ብሌንድ እንዲያደርግ የምንፈልገው። ስለዚህ መጀመሪያ ሳምፕል እንወስዳለን። እዚህ ጋር ያለውን ለምሳሌ እችኛዋን መውሰድ ብፈልግ መጀመሪያ አልት ነክቼ ክሊክ አደርጋለሁ። ይሄን ወሰድኩኝ ማለት ነው። ከዛ ሌላ ቦታ ሄጄ እዩታያችሁት፣ ብረሽ ሳደርገው እሱን ስታምፕ ያደርግልኛል ማለት ነው። ሶ ትንሽ ተለቅል አድርገውና ሳይዙን እንዲህ ነገር ቢሆን ከዛ ኦፓሲቲ እንዳለ ሆኖ ሃርድነሱን ሎ አድርጌዋለሁ። እሺ ኦፓሲቲን ትንሽ ልቀንሰው፣ ፍሎውንም ትንሽ ልቀንሰውና ለምሳሌ እዚህ አካባቢ ያለውን ብሪንግ ለማድረግ ብፈልግ ወይም ሳምፕል ለማድረግ ብፈልግ ክሊክ አደርገዋለሁ። ከዛ አሁን መጥቼ እዚች ጋር አያችሁ ብረሽ ሳደርገው ነጣ ይላል ማለት ነው። ትንሽ ኦፓሲቲን ስለቀነስኩት ብዙ አያስፎግርም፣ ጣራ ይላል። ድጋሚ ሳምፕል አረጋለሁ። ተመሳሳይ ከለር እንዲኖር ያደርግልኛል ማለት ነው። ይኸው አሁን እዚህ ጋር ከላይ ያያችሁት ትንሽ ላይቲንግ ምናምን ማስተካከል አለብን። ጀስት አሁን ለማሳየት ስለሆነ ነው እንጂ አሁን እዚች ጋር ያለችዋ ለምሳሌ ሳምፕል አድርጌ ትንሽ ይሄ ወደ አፍንጫ ሄደ፣ አፍንጫ ሆነ እንጂ ስለዚህ እዚች አካባቢ ያለችዋን ሳምፕል አረጋለሁ እንደዚች። ከዛ እዚች አካባቢ እንዲች ነገር አረገዋለሁ። ለምሳሌ ወደ ታች ብሄድ እዚህ አካባቢ ለምሳሌ ያልጠሩ የፌስ ፓርቶች አሉ። እነሱን ትንሽ ሳይዙን ልቀንስና እዚህ አካባቢ ምን አይነት ከለር መሆን ያለበት፣ ለምሳሌ እዚህ አካባቢ ያለውን እቺን ሴሌክት አረግና እዚች ጋር መጥቼ እንዲች ነገር አረጋታለሁ። አያችሁት፣ አሁን ብጉር ምናምን ይጠፋል ለማለት ነው። ሶ ትንሽ ጊዜ ይወስዳል። ያው ጊዜ ተሰጥቶበት የሚሰራ ነገር ነው። ጀስት እኔ አሁን ቱሎቹ እንዴት ይሰራሉ የሚለውን ለማሳየት ስለሆነ ነው እንጂ ትንሽ ጊዜ ሰጥታችሁ ብታዩት በቀላሉ የሚለመድ ነገር ነው። ሶ በአጭሩ ግን ከዛኛው ወደዚህኛው መጥቷል ማለት ነው። እንደዚህ የማስተካከል ነገሮችን ይሰራላችኋል። እዚህ ላይ ብቻ ሳይሆን ያው ብዙ ቦታዎች ላይ ብዙ ጥቅም ይኖረዋል። እኔ ያው ለኤግዛምፕልነት ይሄን እያሳያችሁ ስለሆነ ነው። ሶ ይሄ ነው ስታምፕ ቱል ወይም ክሎን ስታምፕ ቱል የሚባለው። በዋነኝነት ጥቅሙ ይሄ ነው ማለት ነው። ሶ ቀጥሎ እዚች ጋር አርት ብረሽ ሂስትሪ ብረሽ ቱል ትባላለች። ይሄ ጀስት ምንም ያን ያህል ጥቅም የለውም። አንዳንዴ ያስፈልጋል ብዙ የምትሳሳቱ ከሆነ ለምሳሌ እንዲህ ታደረገው በቃ ወደ ባክግራውንድ ይቀይረኛል ማለት ነው፣ ያጠፋልኛል። ኦልሞስት ኢሬዘር ነው። ከሱ ቀጥሎ እዚህ ጋር ኢሬዘር ቱል አለች። እቺ ወሳኝ ቱል ነች። ኢሬዘር ቱል ያው ተመሳሳይ ነው። ከላይ ኦፓሲቲ፣ ፍሎ፣ ስሙዚንግ የሚላለው ልክ እንደ ብረሽ ነው። እዚህ ጋርም ስመጡ ይኸው ሳይዝ አለው፣ ሃርድነስ አለው። ስለዚህ ለምሳሌ እዚህ አካባቢ ላጥፋ ብል ይኸው እንደዚህ ማጥፋት እችላለሁ። ሃርድነሱን ከፍ ላድርገው ብል ሃርድነሱ ድምቅ ያለ ይሆናል ማለት ነው ማጠፋው። አያችሁት? ኦፓሲቲውን ከፍ ብታደረጉት ፍሎ ሙሉ ደግሞ ባደረገው ሙሉ በሙሉ ነጭ ያደርገዋል ማለት ነው። ይኸው ሶ ይሄ ብዙ ጥቅሞች አሉት። ያው እንደምትሰሩት ስራ አፕሊኬሽኑ ሊለያይ ይችላል፣ ግን ወሳኝ ቱል ነው።
ሌላኛው ባክግራውንድ ኢሬዘር ቱል ነው። ይሄኛውን ተዉት፣ ምንም ጥቅም የለውም። ከዛ ማጂክ ኢሬዘር ቱል፣ ይሄ ደግሞ በከለር ይዞ የሚያጠፋ ነው። ለምሳሌ ይሄንን እዚህ ጋር እንዴት አደረገው አረንጓዴዎችን ያጠፋቸው ላያችሁት። ይሄም ያን ያህል የምንጠቀመው አይደለም ለመናገር። አሁን ሴሌክት ለማድረግ ከዚህ የተሻሉን ከላይ ያየናቸው ሴሌክሽን ቱሎች ምናምን ስላሉ ያን ያህል የምንጠቀመው አይደለም። እዚህ ጋርም ያው ኢሬዘር ቱል ነው በዋናነት የምንጠቀመው። እዚህ ጋር ከለር አለ። ይሄ በኬት ፔይንት ቱል ነው። እዚህ ጋር የመረጥነውን ቀለም ይቀባልናል። ለምሳሌ እዚህ ነጩን ብቀባው ይኸው ኦሬንጅ ሆነ። ለምሳሌ በዛ ሳይድ ሄጄ ጥቁር ባረገው ጥቁር ይሆናል ማለት ነው። እዚህ ጋር አምጥቼ ባረገው ያው ሴሌክት በተደረገው ልክ ነው፣ በተቀራራቢነቱ ልክ ነው እንትን የሚለው ቀለም የሚቀባው። እዚህ ጋር ቶለራንስ የምትል ነገር አለች። ቶለራንሱን ለምሳሌ ከፍ ባደረግነው ቁጥር ቶለሬት ያደርጋል። ለምሳሌ እዚች ጋር እንዲሳረግ ይዩት፣ በዛ ያለ አረንጓዴ ፓርት ነው ያጠፋልኝ። ግን አሁን ቶለራንሱን 10 ባደርገው ለምሳሌ ትንሽ ፓርት ነው የሚቀባው፣ ያያችሁት። ስለዚህ ቶለራንሱ ባለው ልክ የሚጠቀመው ማጠቃቀም ይለያያል ማለት ነው። ይሄ ይጠቅማል። ስፔሻሊ ግራፊክሱን ከሆነ የምትሰሩት በጣም ይጠቅማል። ምክንያቱም ፎቶ ማኒፑሌሽን ላይ ብቻ አይደለም የምንሰራው፣ ግራፊክስ ዲዛይን እንደመሆኑ መጠን ለምሳሌ ቅድም ያሳያችሁ ቺ ሴሌክሽን ትላለች። እዚህ ጋር ለምሳሌ እንደዚች አድርጌ ቀለም አምጥቼ ቺን ፓርት ብቻ ብቀባት ያቺ ፓርት ብቻ ልትቀባ ትችላለች። ግራፊክስ የምትሰሩ ከሆነ ያው ምንም ጥያቄ እና መልስ የለውም። ያው በጣም ይጠቅማቸዋል። ይሄ የከለር ቱል ፔይንት ቱል በጣም ወሳኝ ቱል ነው። ኖርማል ፎቶ ማኒፑሌሽን ላይ ግን ያን ያህል ላይጠቅመን ይችላል። እቺ ግሬዲየንት ቱል እንደ ከለር ሆኖ ግሬዲየንት ማለት ምን ማለት ነው? እዚህ ጋር ከላይ ስታዩት ኦፕሽን ባሩ ላይ እንደዚህ አይነት አማራጭ አለው። ምን ማለት ነው? እዚህ ጋር በነካውና ለምሳሌ እቺ መጥቼ ከለሯን ቀይራታለሁ። ቀለም ብቻ ነው ላይ ቀባው። አሁን እንዲህ ግን ካደረኩት ሙሉ ግሬዲየንት ይሆናል ማለት ነው የሚያደርገው። ስለዚህ ሙሉ ግሬዲየንት ይሆናል። ለምሳሌ በቺ ሴሌክሽን ቱል አድርጌ ከዛ ግሬዲየንት ቱል ባረግበት ይሄው እንደዚህ ይሆናል ማለት ነው። ኖርማል ከለር ከሚሆን ይልቅ ግሬዲየንት ይሆናል ማለት ነው። ሌላ ትርጉም የለውም። ኦኬ። ከዛ በኋላ ያለው ይሄ ስመጅ ቱል፣ ብለር ቱል እና ሻርፕን ቱል ያሉበት ፓርት ነው። ስመጅ ቱል ምንድን ነው? ጀስት አንድ ነገር የሚጎትትላችኋል። ለምሳሌ ኖርማል ላይ ላርገውና ብረሹን ልቀንሰው። ለምሳሌ ይኸው እዚህ ጋር ያለው ይህን ስጎትተው ጎተት ሳረገው እዩት፣ ቀለሙን ይጎትተዋል ነው። አሁን እዚህ ጋር ፊቷን ነው የጎተትኩት። ግን ለምሳሌ ትናንሽ ነገሮች መስራት ትችላለች። ለምሳሌ ቺ ሳይዟን ከፍ ላርጋትና ሃርድነሷን በጣም ዝቅ ላርጋት፣ ስትሬንግዙንም ትንሽ ቀነስ ላርገውና እንደዚህ ነገር የሆነ ላይን ነገር መስራት ትችላላችሁ። ነካ ነገሮች እንደዚህ በዚህ ገፋ መደረግ ይችላል። ስመጅ ቱል ላይት ለመጨመር ለምሳሌ ብፈልግ እኔ ብዙ ጊዜ እጠቀመዋለሁ ይሄንን። ለምሳሌ አዲስ ሌየር ላይ ሆኜ በብረሽ ነጭ ብመርጥ ከዛ በኋላ ሳይዟን ላሳንሳት። ለምሳሌ 18 ብትሆን ይሄው እንደዚህ እቺን ብትሆን ለምሳሌ እቺን ፓርት እንዲባሰምር እቺን አሁን ላይት ለማድረግ ስፈልግ አንዳንድ ጊዜ ስመጅ ቱል እጠቀማለሁኝ እኔ። እዚህ ጋር መጣና አሁን ሳይዙን ትንሽ ልቀንሰው። ሳብ ስታረጉት ያቺን መስመር ተከትዬ ላይት ላደረገው ይችላል። በኋላ ሞር ይገባቸዋል ስለ ላይቲንግ ና እንዴ በዚህ እንደዚህ ነጭ ሆኖ ላይት ምናምን ልትሉ ትችላላቸው። አሁን መጀመሪያ ላይ እንደዛ ስለማስብ ስለነበር፣ ግን በኋላ ላይ ሞር ይገባቸዋል ስለ ብሌንዲንግ ስለምናወራ። ከዛ በኋላ ቹት እንዲህ ነገር ምናምን ልንጠቀመው እንችላለን ማለት ነው፣ ገፋ ካደረገው። ስለዚህ እቺ ነው ዝቅ ባረገው። ስለዚህኛው አትጨነቁ፣ በኋላ አሳያቸዋለሁ። ከዛ እዚች ጋር ትንሽ እንዲች ነገር ባረገው ነጭ ላይት ወዛ ሳይድ የመጣ ይመስላል ሞስት ፕሮባብሊ። ቺ ኦፓሲቲውን ትንሽ ቀነስ። በቃ እንደዚህ አይነት ነገሮች ለመስራት ትጠቀሙበት ትችላላችሁ ስመጅ ቱልን። ብለር ያው ብለር ማድረግ ነው፣ ማደብዘዝ ማለት ነው ብለር። ለምሳሌ ይሄኛውን እንዲህ ባረገው እዚህ አካባቢ አይኗ ላይ ብለር ባረገው ያሰፈር ብለርድ ይሆናል ማለት ነው። ስትሬንግዙን ከላይ እዚህ ጋር መጨመር ይቻላል። ለምሳሌ ይኸው በጣም ብለርድ እንዲሆን ሲፈልጉ ስትሬንግዙን ከፍ ማድረግ ነው። ኦኬ። ከዛ በኋላ ያለው ሻርፕነስ ነው። ሻርፕነስ ያው የብለር ተቃራኒ ነው። ብለርድ የሆነ ነገር በጣም ካላችሁ ሻርፕነስ ስትጠቀሙት ያጠነክረዋል ማለት። ለምሳሌ እዚህ ጋር ሞክረው አያችሁት። አሁን ያ ፓርት በጣም ሻርፕ ይሆናል። ብለርድ የሆኑ ነገሮችን ሻርፕን ለማድረግ ያው የምንጠቀመው ነው ማለት ነው ሻርፕነስ ቱል። እሱ ነው ስመጅ ቱል፣ ብረሽ ቱል፣ ብለር ቱል እና ሻርፕነስ እዚህ ጋር ያሉት ቱሎች ናቸው ማለት ነው። በጣም ኢዚ ቀላል ነገር ነው። ቀጥሎ ያለው ቱል ያን ያህል ጠቃሚ ግሩፕ አይደለም። ይሄኛው ዶጅ እና በርን ምንድነው የሚያደርጉት? በመኪናው ላሳያቸው። በመኪናው ኤግዛምፕል
ኦኬ ለምሳሌ መኪናው በራ እንዲል ብፈልግ የሆነች ቦታ ላይ ለምሳሌ እቺ ዶጅ ቱል የምትባሏ ላይቲንግ ነች። ላይት መጠቀም እንደማለት ነው ኦልሞስት። ሌሎች ጥቅሞች ሊኖሩት ይችላሉ፣ ግን ብዙ ጥቅም የለውም። ለምሳሌ እቺን ስነካት እዩት፣ አያችሁት? ዶጅ ነገር ያደርገዋል። በቃ በራ ነገር ያቺን ፓርት ከላይ እዚህ ጋር መተን ሚድቶን ሻዶ እና ሃይላይት የሚባል ነገር አለ። ቅድም አውርተናል ስለዚህ ነገር። ሃይላይት ማለት በራ በራ ያሉ ቦታዎች ናቸው። ለምሳሌ ይሄን ነክቼ ስነካ ይኸውላችሁ ሃይላይቶቹ ብቻ ናቸው የሚነኩት፣ ሞር ቦግ ቦግ ያሉት ፓርቶች ማለት ነው። ግን ለምሳሌ ሻዶ ብለው ከስር አያችሁት? ሻዶዎቹ ከስር ያሉት የተጎዱት ፓርት ናቸው፣ ጨለም ያሉት ፓርት። ሚድቶን ደግሞ ካለው ሻዶም ያልሆኑ በጣም ሃይላይትም ያልሆኑ መሀል ላይ ያሉት ብቻ ይነካሉ እንደማለት ነው። ሶ ይሄ ዶጅ ቱል ነው። እዚህ ጋር የእሱ ተቃራኒ በርን ቱል ነው። ያው በርን ያደርገዋል ማለት ነው። ጠቆር ጠቆር ያደርገዋል። ሚድቶኖቹን ነው ያጠቁረዋል። ሃይላይቶቹን ካልኩት ሃይላይቶቹን ይኸው ጠቆር ጠቆር ያደርጋቸዋል። ተመሳሳይ ስራ ነው የሚሰሩት ማለት ነው። በተቃራኒው ሻዶዎቹን ይኸው በርን ያደርገዋል፣ ይመልሰዋል ኦልሞስት እንደማለት ነው። ከታች ያለው የስፖንጅ ቱል ምንም ያን ያህል ሜጀር የሆነ ጥቅም የለው። የሚሰራው ስራዎች እዚህ ጋር ዲሳቹሬት ወይም ሳቹሬት ነው። ሳቹሬሽን ማለት የቀለም ድምቀቱን መጨመር እንደማለት ነው። ለምሳሌ እዚህ ጋር ብጠቀመው እዩት፣ ቀለሙን ቦግ ያደርገዋል። ይኸው ቀይ ሆነ አይደል? እቺን ዲሳቹሬት ደግሞ ብላት ሳቹሬሽኑን ያጠፋዋል ማለት ነው። ቀለሙን ብላክ ኤንድ ዋይት ያደርገዋል። ያን ያህል የሚያስጨንቅ ነገር የለውም። ሞር በኋላ ላይ ስለ አድጀስትመንት ስለምናይ ሳቹሬሽን ምናምን ጋር የተያዙ ከከለር ግሬዲንግ ጋር የተያዙ ነገሮች ሞር እውቀት ይኖራቸዋል። እሱ ላይ ችግር የለውም። አሁን የምናየው በጣም ዋን ኦፍ በጣም ቤዚክ ከሆኑት ቱሎች ውስጥ ነው። ይሄኛው ቱል ፔን ቱል ይባላል። ፔን እና ፔንስል ይለያያል ማለት ነው። ይሄ ቱል በዋናነት በጣም ብዙ ስራዎች ነው ያሉት። ግን ሜጀርሊ የሚያደርገው ነገር ምንድነው? ለምሳሌ ይህን ሰማይ ልውሰድ ወይም ልጠቀምበት ብል እዚች ጋር መጥቼ እንዲች እያረኩ በራሴ መንገድ ዲዛይን እንዳረግ እድል ይሰጠኛል። በዶት ዶት ብቻ ማለት ነው። ስለዚህ ከርቭ የሆኑ ነገሮች ከገጠሙኝ ከርቭድ ለማድረግ ክሊክ አድርጌው ይዤው ማለት ነው። ጠበቅ አድርጌ ይዘውና ከርቭ ያደርግልኛል ማለት ነው። ለምሳሌ እዚህ ጋር ከርቭድ ከዛችን ለምሳሌ እዚች ድረስ እንደዚህ ከላይ ያለውን ብቻ ነው ሴሌክት ማድረገው ማለት ነው። ስለዚህ ምን ማድረጊያ ቱል ነው ልንለው እንችላለን። ይሄ ምንም በጣም ብዙ ስራ ነው ያለውና እንትን ብቻ ነው የሚሰራው ማለት አንችልም። ብዙ ስራ ነው ያለው። ስለዚህ አሁን እዚህ ጋር እንመጣለን። ለምሳሌ ይሄው እንደዚህ ሆነ። አሁን ሼፕ ስለሆነ ነው። ከላይ ሜቢ ይታያችኋል። እዚህ ጋር ሼፕ የሚል ነገር አለ። አያችሁት? ሼፕ ፓዝ ብቻ ካልኩት ፓዝ ብቻ ሴሌክት ማድረግ እችላለሁ። ለምሳሌ ፓዝ እንደ ፓዝ ልወስዳት እችላለሁ ማለት ነው። እዚህ ጋር ፓዝ ስለሚል ማለት ነው። ከላይ ሼፕ ካላችሁት ደግሞ እንደ ሼፕ ይሆናል ማለት ነው። አሁን እዚህ ጋር ብዙ አይነት ነገሮች አሉ። እዚህ ውስጥ መምረጥ የምትችሏቸው ሴሌክት ማድረግ የምትችሏቸው ብዙ ነገሮች አሉ። ለምሳሌ እዚሁ ፔንቱን ላይ እንዳለሁኝ ሆኜ ሳልቀይረው ማለት ነው። ኦኬ ቆይ ላጥፋት። ክሊክ ካደረኩት በኋላ ከዛ በኋላ ራይት ክሊክ ካደረኩ በኋላ ሜክ ሴሌክሽን ብለው ያ ኤሪያ ላይ ሴሌክት ያደርግልኛል፣ ሴሌክሽን ይሰጠኛል ማለት ነው። ስለዚህ እዚህ ጋር መጥቼ ለምሳሌ ሴሌክሽን ሆነልኝ ማለት ነው። ለምሳሌ እቺኛን ዲሌት ብላት ያቺ ፓርት ብቻ ዲሌትድ ትሆንልኛለች። አንዳንዴ ሰው ሴሌክት ስናደርግ መኪና ምናምን ቅድም እንዳየናቸው ሴሌክሽኖች ይሄንን ፔንቱል ተጠቅመን ሴሌክት ካደረግን በኋላ እሱን ካደረግን በኋላ ምን ማድረግ እንችላለን ማለት ነው? ቼንጅ ቱ ሴሌክሽን ማድረግ እንችላለን ማለት ነው፣ ፓዙን። ስለዚህ ፓዝ ሊሆን ይችላል ወይም ሼፕ ሊሆን ይችላል፣ ዋቴቨር ኢት ኢዝ ልንጠቀምበት እንችላለን። ብዙ ጥቅሞች ናቸው ያሉት። እዚህ ውስጥ ያሉትም ብዙ አይነት ነገሮች አሉ። ራይት ክሊክ አድርጋችሁ ብታዩ ፍሪ ፎርም ፔንቱል አለ። አሁን ያየነው ለምሳሌ ዶት ዶት ነው አይደል የምናደርገው። ፍሪ ፎርም ለምሳሌ ዝም ብሎ ራሱ እንደዚህ አይነት ነገር በቃ። ስለዚህ አሁን አጠቃላይ ሼፕ ነው የሰጠኝ ማለት ነው። ብዙ አይነት ይኖራል። ሌላም አለ ለምሳሌ ኮንቴንት አዌር ትሬሲንግ ቱል። ይሄ ደግሞ ኮንቴንቱን እሱ አንደርስታንድ አድርጎ ከዛ ያንን አንደርስታንድ ያደረገው ባደረገው መሰረት ሴሌክት ያደርግልኝ ነው። ለምሳሌ እዩት፣ አያችሁት? ቦታውን ራሱ ትሬስ ያደርጋል እየሄደ። ለምሳሌ እቺ ክቧን አያችሁት? ራሱ ትሬስ እያደረገልኝ ነው። ራሱ ትሬስ ያደርገዋል ማለት ነው ፓዙን። ይሄ ኮንቴንት አዌር ይባላል። ያው የኤአይ አይነት ታይፕ ነገር ነው የሚጠቀመው። ስለዚህ እንደሱ ካረጋችሁ እንደዚህ አይነት ነገር ይሰጣቸዋል። ለምሳሌ እዚህ ጋር ስመጣ ራሱ ይሄን ላይን ይሰጠኛል። እዚህ ጋር በመጣ ይሄን አይነት ላይን ይሰጠኛል። ኮኔክትድ ከሆኑ ያያይዝልኛል ማለት ነው። ለምሳሌ እዚህ ጋርም ተራራ ነገር አለ። ላይኖቹን ሊሰጠኝ ይችላል። ይሄ ኮንቴንት አዌር ፓዝ የሚሰጠኝ ነው ወይም ፔንቱል ይባላል ማለት ነው። እዚህ ጋር ቀጣዩ ነገር ሌሎቹን እናንተ ሞክሯቸው። አድማረ ከርቬቸር ምናምን መስሪያ ናቸው። ተመሳሳይ ጥቅም ነው ያላቸው። ሌላኛው ወሳኝ ቱል እዚህ ጋር
ቀጣዩ ደግሞ የቴክስት ቱል ነው። ይሄም ዋን ኦፍ በጣም ቤዚክ የሚባሉት ውስጥ ነው። ለምሳሌ ይሄ ቦታ ያው ስዊዘርላንድ ነው። ስለዚህ ስዊዘርላንድ ብዬ ልጻፍ ብል እዚች ጋር መጥቼ እሱን ከነካኝ በኋላ ክሊክ አደርጋለሁ። ከዛ ስዊዘርላንድ ቅድም ያየነው የታይፖግራፊ ኮንሰፕት እዚህ ጋር ነው ማለት ነው፣ በጣም ጥቅም ያለው። ስለዚህ ይሄ ነው። አሁን ይሄንን እዚህ ጋር ብዙ አይነት ፎንቶች ልትጠቀሙ ትችላላችሁ። እዚህ ጋር የራሱ እዚህ ውስጥ ያሉ ባይ ዲፎልት ዊንዶውስ ላይ ያሉ ወይም ማክ ላይ ያሉት ይኖራሉ የራሳቸው። ከዛ ውጭ ደግሞ እናንተ ዳውንሎድ አድርጋችሁ ኢንስቶል ያደረጋችኋቸው ፎንቶች ካሉ እነሱም እዚህ ጋር ይመጣሉ። ለምሳሌ ታይምስ ኒው ሮማን ካደረግኩኝ እዚህ ጋር ሳይዝ አለኝ። ለምሳሌ ሳይዙን 300 ልበለው። 300 ይበዛል። 220 ልበለው። እሺ ከዛ በኋላ ቦልድ ነው። እዚህ ጋር መምረጥ ትችላላችሁ። ቦልድ ይሁን አይትሊክ ይሁን ሬጉላር ይሁን መምረጥ ትችላላችሁ። ስለዚህ አሁን ይሄን አድርጌ ያለሁኝ መሀል ላይ ላምጣው። እንደዚህ ነገር አመጣሁት። ኦኬ አሪፍ ነው አይደለ? አሪፍ ይመስለኛል። ይሄ ያለ እዚህ ጋር ዊድዝ ቅድም ያየናቸው ነገሮች አሉ። እዚህ ጋርም ሮቴት ላድርገው ብትሉ ታሽከረክሩት ትችላላችሁ። ለምሳሌ 5 ባረገው ጋደል ይላል። -3 ባረገው በዛኛው ሳይድ ጋደል ሊል ይችላል። ከዛ ውጪ ይሄኛው ቱል ላይ ቴክስት ላይ ስለሆነ ያለ ነው። እዚህ ጋር እንደምታዩት ሌየሩ ጋር ቲ የምትለገራለች። እቺ ቴክስት ነች። ስለዚህ አሁን ቴክስት ላይ ነው እየሰራ ያለ ነው። እሱ ላይ ከሆናችሁ እዚች ጋር አንድ ነገር አለች። እቺ ኤ የምትለዋን ይዋት። እቺ ስለ ካራክተሮቹ ፕሮፐርቲ ነው። ስለዚህ ይሄ ነገር መቀየር ትችላላችሁ። ለምሳሌ እዚህ ጋር ይሄ ፎንት ሳይዙ ነው። ለምሳሌ 200 ይላል። ከፍ ባረገው ወይም ዝቅ ባረገው እችላለሁኝ። ከፍ ባረገው ያው ይሰፋል። ዝቅ ካደረኩት ያው ይቀንሳል። ይሄኛው ኤ የሚለው በሌተሮቹ ራሳቸው ርዝመታቸው እንዴት ይሁን። ለምሳሌ እኔ አውቶ ላይ ነው ማድረገው። ይሄ ብዙ ጊዜ ያስጠላል ሲነካካ። 72 ብታረጉት ለምሳሌ ከፍ ይላል። ስፔስ ቢኖረው ኖሮ ለምሳሌ ከስር ስዊዘርላንድ ለሆኑ ለምሳሌ ከስር ኤ የሚል ነገር ቢኖረው ይዩት፣ መሀል ላይ ጥብቅ አላያችሁት። ግን ይሄ አውቶ ቢሆን ለምሳሌ ምን ይሆናል? አውቶ ቢሆን ሴሌክት ላድርገውና አውቶ ቢሆን ይዩት፣ ጋፕ ይፈጥራል። አያችሁት? 72 ባረገው ግን ጥብቅ ነገር ይላል ማለት ነው። ስለዚህ በሌተሮቹ መሀል ያለው ጋፕ ርዝመቱን ነው የሚያሳየም ማለት ነው። ይሄኛው ደግሞ በሌተሮቹ መሀል ያለው ስፋት ነው። ለምሳሌ ስዊዘርላንድ የሚለው እንዳለ ሆኖ ዘርዘር ብሎ እንዲጻፉ ብፈልግ እዚህ ጋር መጥቼ 100 ብለው ጋፕ ይሰጣቸዋል። መሀል ላይ 200 ብለው የበለጠ ጋፕ ይሰጣቸዋል። ከዛ እቺን ልቀንሳት። ለምሳሌ እቺን ልቀንሳት። ኦኬ ስዊዘርላንድ። ኦኬ ይሄ አሁን ሮቴሽኑን ላጥፋው። አይ ዶንት ላይክ ዘ ሮቴሽን እንዲኖር አልፈልግም። +3 ነበር ያደረኩት አይደል? ኦኬ ተመለሰ። ያው -3 አድርጌው ስለነበረ ከፍ ላድርገው፣ ትንሽ ተለቅ ላድርገው። በሳይዝ ማስተካከል ትችላላችሁ። ከዛ ቀለሙን መቀየር ብትፈልጉ ይሄን ደብል ክሊክ አድርጋችሁ ይሄው እዚህ ጋር ቀይ ማድረግ ትችላላችሁ ከፈለጋችሁ። ለምሳሌ እዚህ ጋር ከስርም አለ። ይሄው ሰማያዊም ባረገው ሰማያዊ ይሆናል፣ ቀለሙ ሰማያዊ ይሆናል። ወይም እዚህ ጋር መቀየር ትችላላችሁ ማለት ተመሳሳይ ናቸው ጥቅማቸው። አሁን እንደዚህ ያደረኩት ለምሳሌ ይሄ በቃ ተመችቶኛል ብዬ መተው እችላለሁ። በኋላ ስናይ ሞር ሌሎች ነገሮች አሉ፣ ተጨማሪ ነገሮች የምናረጋቸው አሪፍ ነገሮች። ቴክስቱን አጠር ያለ ነገር እንዲሆንልኝ ሌላ ከተማ ላርገው፣ ዝም ብዬ ቪየና ላርገው። ከዛ ይሄኛውን 500 ላርገውና 400 ላርገው። ይበዛል፣ ይሄም 300 ይበቃል። እሺ ከዛ ቺን መሀል ላይ ላርጋት። በኋላ ላይ ተጨማሪ ነገሮች ስንሰራበት በጣም የሚያምር ነገር ይሆናልና ለሱ ኤግዛምፕል ይቀመጥ ብዬ ነው። ኦኬ ይሄንን ካደረግን ቴክስት ጻፍን ማለት ነው ባጭሩ። እዚህ ጋር ሌሎች አማራጮች አሉ። እንደምታዩት ራይት ክሊክ ስታደርጉት ቨርቲካል ታይፕ መጻፍ ትችላላችሁ። ለምሳሌ ወደ ታች እንዲጻፍ የምትፈልጉ ከሆነ ሜጋዚን ለማለት ለምሳሌ ብዬ ፎንቱን መቀነስ እችላለሁኝ 22። በቃ ተመሳሳይ ነገር ነው። ሶሪ ከፈጠንኩባችሁ፣ ግን አንድ አይነት ነገር ስለሆነ ነው ትንሽ ላጥ ያልኩት። 35 ላርገው። ይኸው እዚህ ጋር ሌላው የባለፈው ቪዲዮ ኤዲቲንግ ኮርስ ላይም በጣም ብዙ ሲጨነቅ ያየሁት አማርኛ እንዴት ነው መጻፍ የሚቻለው የሚለው ነው። እና አማርኛ ማስገባት ትችላላችሁ። እንደየዊንዶሳችሁ ይለያያል፣ ግን ማስገባት የምትችሉበት መንገዶች ይኖራሉ። ለምሳሌ ይሄ ዊንዶውስ 11 ነው። እኔ ከስር ስመጣ እዚህ ባር ላይ እንግሊሽ እና አማሪክ የሚል ነገር አለ። ይኸው
ይህንን ኦን ኦፍ የምታደረጉት ነገር ነው። እንደ የዊንዶውስ ስለሚለያይ ያው የራሳችሁን ጉግል አድርጋችሁ ማስከፈት ትችላላችሁ። ወይም ደግሞ ሌተስት የሆነ ቨርዥን ካልሆነ ዊንዶውሳችሁ አይ ቲንክ ፓወር ገዝን ዳውንሎድ ማድረግ ትችላላችሁ። ከዛ በኋላ አማርኛ ታይፕ ማድረግ ትችላላችሁ ማለት ነው። እኔ አሁን አማርኛ ላድርገው። ከዛ በኋላ እዚህ ጋር መጥቼ ያው ቴክስት አደርገዋለሁ ማለት ነው። እንደምታዩት አሁን እንግሊዝኛ ነው ስቲል ያለው። ለምንድን ነው የሆነው? እዚህ ጋር ያለው ፎንት ታይምስ ኒው ሮማን ነው። ታይምስ ኒው ሮማን ደግሞ እንደምታውቁት የእንግሊዝኛ ፎንት እንጂ የአማርኛ ፎንት አይደለም። ስለዚህ የአማርኛ ፎንት ለማድረግ ዳውንሎድ ማድረግ አለባችሁ ፎንቶች፣ ወይም ደግሞ ከፎቶሾፕ ጋር ይመጡ ከዊንዶውስ ጋር የሚመጡ አማርኛ ፎንቶች አሉ ኤብሪማ ምናምን፣ ወይ እነሱን መጠቀም ትችላላችሁ ማለት ነው። የእኛን ፕሮግራም ጆይን የምታደርጉ ከሆነ ያው በኋላ ላይ በደንብ አስረዳችኋለሁ። እሱ ላይ የፎንቶች ፓክ አለ። ስለዚህ አማርኛም እንግሊዝኛም ያሉ ፎንቶችን በሙሉ እዛ ላይ እናደርጋለንና ለምሳሌ እኔ እዚህ ጋር ያለኝን አንዱን ኖኪያ ፒዮር የሚባለው ብዙ ቦታ የሚታየው እሱን ልጠቀምና ላሳያችሁ። ለምሳሌ አዲስ አበባ ብዬ ልጻፍ። አዲስ አበባ ይኸው ፎንቷን ትንሽ ልቀንሳት 200 ባረገው። ይኸው አዲስ አበባ አልኩኝ ማለት ነው። በአማርኛ መጻፍ በጣም ኢዚ ነው። ሜቢ ያው ቀላል ነገር ነው፣ ግን ግራ የሚያጋባችሁ ከሆነ ሜቢ አዳዲሶች ልትኖሩት ስለምትችሉ እንዳትጨነቁ ላሳያችሁ ብዬ ነውና እንደዚህ አማርኛ መጻፍ ትችላላችሁ ማለት ነው በዚህ መልክ። ሌላኛው ቀጣዩ ይሄኛው ቱል ነው፣ የሼፕ ቱል። እዚህ ውስጥ ስገቡ ብዙ አይነት ሼፖች አሉ። ሬክታንግል፣ ኤሊፕስ፣ ትራያንግል፣ ፖሊገን፣ ላይን እና ከስተም ሼፕ የሚል አለ። ለምሳሌ ሬክታንግል የሚለውን ብመርጥ እኔ ሬክታንግል መስራት እችላለሁ ማለት ነው። በዚህ መልክ አሁን ሬክታንግል ሰራው። ልክ ሶስት አድርገው እዚህ ጋር የራሱ የሆኑ ፕሮፐርቲዎች አሉት የሬክታንግሉ ማለት ነው። የመጀመሪያው ትራንስፎርም የሚለው ነው። ይሄ ዊድዝ እና ሃይት እዚህ ጋር መቀየር ትችላላችሁ፣ ወይም እዚህም ጋር እንዳለ እንደዚህ መጎተት፣ ማሳነስ፣ ማስፋት ትችላላችሁ። እዚሁ ጋር እንዳለ እሱ ማድረግ ትችላላችሁ። ሌላኛው እዚሁ ጋር እንዳለ አፒራንስ የሚለው ነው። ይሄ ፊል የሚለው ከለር ነው። ከለር ለምሳሌ ቀይ ላድርገው ብል ቀይ ማድረግ ትችላለሁ። ነጭ እዚህ ጋር ካሉት ውስጥ መምረጥ ትችላላችሁ፣ ወይም ጥቁርም ኤኒቲንግ። ሌላኛው እዚሁ ጋር እንዳለ ከለር ላይ እቺ ያለች እቺ ግሬዲየንት የምትባለዋ ግሬዲየንት ቅድም ያሳያችሁ አይነት ማለት ነው። ለምሳሌ እቺ እንዳለች ሆና ትንሽ በጣም ጥቁር ከሚሆን ትንሽ ዳርክ ሆኖ በዚህኛው ሳይድም ትንሽ በራ ያለ ጥቁር እንደዚህ ነገር እንዲሁም ማድረግ ትችላላችሁ። ወይም ይሄኛውን ትንሽ ጠጋ ማድረግ ከስር እንዲጀምር ከስር ብቻ ጠቆር እንዲል ብፈልግ ለምሳሌ እንደሱ ማድረግ ትችላለች። እኛን ትንሽ በራ ላድርጋት፣ በጣም ጠቆረ መሰለኝ። አሁን ይታያችኋል እዛ ጋር። ይሄው በቃ ሼፑ እንደዚህ ያደረግ ነው። ብዙ ጊዜ እኔ ስጠቀመው አይታችሁኛል። ይሄ ሜቢ እንደዚህ አይነት ነገሮች እጠቀማለሁ ብዙ ጊዜ። ሌላኛው እዚህ ጋር ስትሮክ ነው። ስትሮክ ማለት ጠርዙ ላይ ምን አይነት ቀለም ይኖረው ነው። ለምሳሌ ነጭ ላድርገውና ይሄኛውን ሰፋ ባረገው ጠርዙን አያችሁት? አሁን ነጭ ቦርደር አለው። ብዙ ጊዜ እኔ ስትሮክ አልወድም፣ ሻዶ ነው የምወደው። እሱ በኋላ ላይ ያሳያችኋለሁኝ ስለ ሌየር ስለምናወራ። ስትሮኩን ባዶ እንዲሆን ቀለም እንዳይኖረው ከፈለጋችሁ እቺ መምረጥ ነው። ከዛ በኋላ ዝቅ ስትሉ እዚህ ጋር ራውንድነስ አለ። ከርቡ ጠርዙ ራውንድ ይሁን ወይስ በጣም ቀጥ ያለ እንዲሆን። ስለዚህ እዚህ ጋር ለምሳሌ ይሄን እንዲ ባረገው ኢንተር ስለው እዩት፣ እዚህ ጋር ያያችሁት ከርቭድ ይሆናል ማለት ነው። ጠርዙ ባሳያችሁ ይሄው እንደዚህ ሆነ ማለት ነው። እዚህ ጋርም እንዳለ ይሄንን ጎተት ማድረግ ትችላላችሁ በደንብ ከርቭድ እንዲሆን፣ ወይም በቂ ነው በምትሉት ልክ እስከሚሆን ድረስ መጎተት ትችላላችሁ። እኔ ብዙ ጊዜ 20 አካባቢ ነው የምወደው፣ 25 20 እንደዛ ነገር። ይሄው እንደዚህ ያደረግም ማለት ነው። እነዚህ ከሼፑ ጋር የሚመጡ ፕሮፐርቲዎች ናቸው። ለምሳሌ አዲስ አበባ የሚለውን ከላይ ላድርገውና ሬክታንግል የሚለውን ከስር አድርጌው ከስር ባረገው እንደዚህ ባረግለት አያችሁት። ሞስት ፕሮባብሊ ብዙ ቦታ ያያችሁት አይነት ነገር ነው የሚሆነው። ይሄ በዚህ መልክ ሼፖችን ማስገባት ትችላላችሁ። ሼፕ ላይ ብዙ አይነት ሼፕ አለ። እዚህ ጋር ያው የምትጠቀሙት ስራ ይወስኗል፣ ምንድነው የምትሰሩት የሚለው ነገር። ከርቭ ለምሳሌ ክብ ከሆነ ክብ እንደዚህ ምንድነው የምሰራው የሚለው ነው እንግዲህ የሚወስነው ማለት ነው የምንጠቀመውን ነገር። ትራያንግል የምትጠቀሙ ከሆነ ትራያንግል መጠቀም። እንደየእንትኑ እንደየሚያስፈልጋችሁ ስራ የምትጠቀሙት ሼፕ ሊለያይ ይችላል ማለት ነው ጥቅሙ። ቱሎች እነዚህ ይመስል ነበር በዋናነት እዚህ ጋር ያየናቸው። አሁን በዚህ ሳይድ ያሉት እነዚህ ማለት ነው ይሄ ናቸው ቱሎቹ በዋናነት። ከዛ በኋላ ግን እያንዳንዱ ቱል ላይ እንዴት አድርገን እንጠቀመው፣ በምን አይነት መንገድ ነው መጠቀም ያለብን፣ ከሱስ ጋር በተያያዙ ያሉት ፕሮፐርቲዎች ቢለውንም ደግሞ አይተናል። ከላይ እዚህ ጋር ኦፕሽን ባር አለ፣ ለእያንዳንዱ ቱል ኦፕሽኖች አሉት ከላይ። ከዛ በተጨማሪ ደግሞ እዚህ ጋር ያየናቸው የተለያዩ ነገሮች አሉ። ለምሳሌ ቴክስት ስንጠቀም እዚህ ጋር ካራክተር ምንለው ነገር አለ ምናምንና እነዚህ ነገሮች በዋናነት የሚያስፈልጉ ነገሮች ናቸው። ያው
የፈለገ ብትማሩት ይሄን ነገር እናንተ እጃችሁን እስካላፍታታችሁበት ድረስ አሪፍ መሆን አትችሉም። እሱን እርግጠኛ መሆን ያስፈልጋል። ላይክ 100,000 የግራፊክስ ዲዛይን ፉል ኮርስ ብታዩ ፉል ኮርሱ ብቻ ጎበዝ አያደርጋችሁም እና የምታዩትን ነገር አፕላይ ለማድረግ መሞከር መቻል አለባችሁ ከስር ከስር። ስለዚህ እዚህ ጋር ጀስት የእያንዳንዱ ቱል ኦቨርቪው ለመስጠት ነው። ሞር የሚገባችሁ መቼ ነው? በደንብ ስትሰሩበት ነው። የበለጠ ምን መደረግ ይችላል በኋላ ላይ ኬዝ ስተዲዎች ስለምንሰራ ሞር ትረዱታላችሁ። በዋናነት ግን ቱሎቹ ይሄንን ይመስላሉ ማለት ነው። እዚህ ጋር እንዳለን ብናየው ብዬ ማስበው ሌላኛው ነገር ወሳኝ ነገሮች ናቸው። ሁለት ነገሮች ግሪድ እና ሩለር የሚባሉ ነገሮች አሉ። እዚህ ጋር ቪው ብለን ከላይ ከዛ በኋላ ወደ ታች ስንመጣ ሩለር የሚል ነገር አለ እዚህ ጋር ወይም ኮንትሮል አር ማለት ነው። እሱን ስነካው ምንድነው የሚሆነው? አሁን አያችሁ ከላይ የተጨመሩ ነገሮች አሉ እንደዚህ ቁጥሮች። እነሱ ቁጥሮች ስራ ስንሰራ በጣም ይጠቅሙናል። ሴንተር ላይ ነው ያለነው ምን ጋር ነው ያለነው የሚለውን ሎኬት ለማድረግ ለራሳችን ማለት ነው እንጂ ያው ዲዛይን ውስጥ የሚገቡ ነገሮች አይደሉም፣ ግን ይጠቅሙናል። ለምሳሌ ይሄ እቺ ፖይንት ያለችው ስንት ላይ ነው? እዚህ አካባቢ ላይ ነው። ነምበሩ እንድናውቀው ይረዳናል ማለት ነው። ከላይ 700 ላይ ነው ያለው አሁን። ስለዚህ ይሄ ሩለር ነው ወይም እንደ ማስመሪያ እንደማለት ነው። ስለዚህ ዲዛይኖችን ስንሰራ ምናምን የቱ ጋር እናስቀምጠው በሚለው ብዙ ቅድም ያወራናቸው ቲዮሬቲካል ነገሮች አሉ፣ ፕሪንሲፕሎች ማለት ነው፣ የዲዛይኒንግ ፕሪንሲፕሎች። ስለዚህ እነሱን አፕላይ ስናደርግ ሊጠቅመን ይችላል። ሌላኛው እዚሁ ጋር እዚህ ፊልተር ቪው የሚለው እስከገባን በኋላ ከስር ሾው የሚል አለ እዚህ ጋር ከሩለርስ ቀጥሎ ማለት ነው። ሾው የሚለው ጋር ከገባን በኋላ እዚህ ጋር ግሪድ የምትለገራቸው ይህ ግሪድ ምንድነው የሚያደርገው? እንደምታዩት ከፋፍሎ ያስቀምጠዋል። ዲዛይኑን ከፋፍሎ በቦክስ አድርጎ ያስቀምጥልናል። ይሄም እንግዲህ ለምንሰራው ስራ ምንድነው ማድረግ ያለብን የሚለውን በቀላሉ እንድንረዳ ያደርገናል። ለምሳሌ ቺን እንዲች ባረጋት እዚች ቦክስ ላይ ብቻ ያርፍልኛል። ስለዚህ እዚህ ጋም እንደዚህ አሁን ለምሳሌ ቦክስ አድርጌ የሆነ ቀለም መቀባት ብፈልግ ወይ እንደሱ አይነት ዲዛይን ነገር ቢኖረው ሀሳባችን ላይ ወይም ፕላናችን ላይ ያለ እንደዚህ አይነት ነገር ካለ እሱን እንጠቀማለን ማለት ነው። አሁን ሁለት ነው እየዘለልኩ ያለሁት። ስለዚህ ሁለት ብቻ እየዘለልኩ ይሄን ነገር አፕላይ ያደርጋለሁኝ። ስለዚህ ይሄ ግሪድ ሆነልኝ ማለት ነው። ያው ይጠቅማል በጣም ስትጠቀሙበት፣ ስራ ላይ ስትሆኑ ፕሪንሲፕሎችን አፕላይ ለማድረግ በብዙ ሊጠቅማችሁ የሚችል ነገር ነው። ይሄ እንደዚህ ያደረኩት ማለት ነው። ኦልሬዲ የሚገርም የዲዛይን ፓተርን ሊሰጠኝ ይችላል። እኩል የሆነ ያልተዘበራረቀ የማይበላሽ ነገር ሊሰጠን ይችላል ማለት ነው። አሁንም እንደዚህ ወደታች ሁለት ዘልዬ ዝች ጋም እንደዛው እንደሱ ማድረግ ሁለት እንዳንሳሳት ሁለት እያደረግን መስራት እንችላለን። ይሄ ገራሚ የሆነ ፓተርን ሊሰጠን ይችላል። ስለዚህ ይህም ብናጠፋው ለምሳሌ ሩለርሱንም ግሪዱንም ብናጠፋው እንደምታዩት እንደዚህ አይነት ዲዛይን ሊሰጠን ይችላል ማለት ነው። ያው እዚህ ጋር ጀስት ራንደምሊ እናንተን ለማሳየት የሆነ ነገር ነው ማድረገው፣ ግን የሚጠቅምን ያሰባችሁት ነገር ከሆነ አፕላይ ልታደረጉበት ትችላላችሁ ለማለት ነው። ሌላኛው በዚህ ሞጁል ላይ ላሳያችሁ የምፈልገው ነገር ምንድን ነው? ጀስት ቀላል ነገር ነው። ናቪጌሽን እና ዙሚን ዙም አውት እንዴት ነው የምናደርገው? ስራ ስንሰራ አንዳንዴ በደንብ በዲቴይል ወደ ውስጥ ገብታችሁ መስራት የምፈልጓቸው ነገሮች ሊኖሩ ይችላሉ። ስለዚህ ለምሳሌ ናቪጌት የምናደርገው ያው በዚህ ነው። ይሄ ሳይድ ባር አለ፣ ከስርም ይሄ ሳይድ ባር አለ። ዙም ማድረግ ከፈለጋችሁ እዚህ ጋር በቁጥር ዙም ማድረግ ትችላላችሁ። ለምሳሌ ይሄን ከፍ ባረገው 100 ያክል ዙም ያደርግልኛል። 500 ባረገው 500 ያክል ዙም ያደርግልኛል። ይሄ ጀስት ዙሚን ዙም አውት ለማድረግና ናቪጌት ለማድረግ ነው። ካልፈለጋችሁ ደግሞ በሾርት ከት አልት ይዛችሁ እንትን ስክሮል ብታረጉ ማውሳችሁ ላይ ወይም ወደ ውስጥ ዙሚን ብታረጉ ዙሚን ዙም አውት ሊያደርግላችሁ ይችላል። እንደገና ደግሞ ኮንትሮል አድርጋችሁ እንዲህ ደግሞ ብታረጉ ሳይድ ዌይስ ያደርግላችኋል። ስለዚህ አልት ከሆነ ዙም ነው፣ ኮንትሮል ከሆነ ወደ ውስጥ ይገባል። ዝም ብላችሁ ምንም ሳትይዙ ደግሞ እንዲካረጋችሁ ያው እንደ ፔጅ ስክሮል ሊያደርገው ይችላል ወደ ላይ ወደታች ማለት ነው። እቺ ጀስት ናቪጌሽን እንዴት እንደምትጠቀሙ ኢዝሊ ስራዎችን ለመስራት አንዳንድ ፌስ ብለር የምታደርግ ቅድማውን ዙሚን ዙም አውት አረጋ አይታችኋል በተደጋጋሚ። ጀስት ብዙ ጊዜ የምጠቀመው አልት ይዤ ስክሮል ለማድረገው ከስር እዚህ ጋር መጥቼ መጻፉ ትንሽ አድካሚ ሊሆን ይችላል። ያኛውን ቴክኒክ መጠቀም ነው። ይሄው ነው ያለው። ይሄኛው ሞጁል ላይ እንግዲህ ይሄንን አይተናል። ከዚህ በኋላ ያሉት ሞጁሎች ሪሌቲቭሊ ጠንከር እያሉ መሄዱ ናቸው። አራተኛ እንግዲህ አዶቤ ፎቶሾፕ ዲዛይኒንግ ነው የምናየው። እዚህ ጋር በዋናነት አዶቤ ፎቶሾፕ ላይ ዲዛይን ማድረግ የምንፈልጋቸውን ነገሮች በሙሉ ዲዛይን የምናደርግበትን ነገር የምናይበት ሞጁል ነው።